ይሄ ከኋላ የምትመለከቱት እንግዲህ የማንቸስተር ዩኒቨርሲቲ ነው። በዚህ ዩኒቨርሲቲ ውስጥ እንግዲህ የፋይናንስ እና ቢዝነስ ተማሪዎችን ያስተምራሉ። እዚህ ጋር ደግሞ የምትመለከቱት እንግዲህ በዚህ ዩኒቨርሲቲ ውስጥ ሆኖ የትሬዲንግ አካዳሚውን ነው ማለት ነው። እዚህም እንግዲህ በአካልም እንዲሁም ደግሞ በኦንላይን የሚያስተምሩ ናቸው። እዚህ ጋር እንግዲህ በዋናነት የሚያስተምሯቸው ሰዎች አብዛኛዎቹ ማለት ነው ለተለያዩ ኢንስቲትዩሽኖች፣ ባንኮች፣ ሄጅ ፈንዶች ትሬደሮችን ነው የሚያመጡት። ስለዚህ እነዚህ ትሬደሮች እንዴት ትሬድ እንደሚያደርጉ ደግሞ ወደ ውስጥ ገብቼ ለማየት ሞክራለሁ። አሁን እንግዲህ ውስጥ ነው ያለነው፣ ገብተናል። ግን ምናልባት ከዚህ በኋላ ያለውን ነገር መቅረጽ ላንችል እንችላለን። ምክንያቱም ያው ውስጥ ላይ የሚሰሩትን ነገር ካሜራ ላይ ላይፈቅዱልን ይችላሉ። እንደዛ ነው ያለው እስካሁን። ግን ከገባይም በኋላ ያሉትን ነገሮች በሙሉ ምነግራችሁ ይሆናል። ለብዙ ወራት ወይም አመታት ሁሉ ሊሆን በሚችል ደረጃ የትሬዲንግ ቪዲዮዎችን ዩቲዩብ ላይ ትከታተላላችሁ። አብዛኛውን ነገር ደጋግማችሁ በማየታችሁ የተነሳ ኢቭን ኮርስም ወስዳችሁ ሊሆን ይችላል፣ በቃላችሁ አብዛኛውን ነገር ታውቁታላችሁ። ነገር ግን ትሬድ ልታደርጉ ቁጭ ስትሉ ያ ሁሉ እውቀት ትርጉም ያጣባችኋል። አንድ ሳምንት ያልፋል፣ 2 ሳምንት ያልፋል። ከዛ በኋላ ቀጣይ ሳምንት ላይ አይ አሁን በትክክል ትሬድ አደርጋለሁ ትላላችሁ። ሰኞ ዕለት ትሬድ ማድረግ ትጀምራላችሁ፣ ፕሮፊት ልታገኙ ትችላላችሁ። ግን ሰኞ የሰራችኋትን ነገር ሮብ ወይ ሐሙስ ወይ አርብ ላይ መልሳችሁ ልዙ ታደርጉታላችሁ። እንደዚህ የምታደርጉ ሰዎች ከሆናችሁ እስካሁን ድረስ ትሬድ እያደረጋችሁ ያላችሁት እንደ ኖርማል ትምህርት ቤት እያሰባችሁት ወይም እንደ ኖርማል አካዳሚክ ሰርተፍኬት አስባችሁታል ማለት ነው ትሬዲንግ። ወይም ደግሞ እንደ ኖርማል 9 to 5 ሾፕ ስላደረጋችሁ ብቻ እንዲከፈላችሁ ኤክስፔክት የምታደርጉ ከሆነ ትክክለኛ የትሬዲንግ መንገድ ላይ ናችሁ ማለት ይከብዳል። ይሄ ነገር ከእናንተ ጋር የሚመሳሰል ከሆነና ከዚህ በኋላ ግን ኮንሲስተንት ትሬደር መሆን እፈልጋለሁ የምትሉ ከሆነ በእርግጠኝነት የምነግራችሁ ይሄ ቪዲዮ ኤግዛክትሊ ለእናንተ ነው የተሰራው። ይሄንን ላይቭ ሴሽን ይሄንን ወርክሾፕ ያዘጋጀውበትን ምክንያት እንዴት ትሬድ ማድረግ አለብን የሚለውን በምናውቅና ገንዘብ በመስራት መካከል ያለውን ድልድይ ለመስራት ነው። ይሄ ላይቭ ፍሪ ወርክሾፕ በሚያልቅበት ሰዓት በትክክል የትሬዲንግ ጆርናያችሁ ላይ ምን እንደሚጎላችሁ፣ ምን ማስተካከል እንዳለባችሁና ኮንሲስተንት ሊያደርጋችሁ የሚችለው ነገር ምን እንደሆነ የምትረዱ ይሆናል። በጣም ወሳኝ የሆኑ 3 ሴክሬቶችን አብረን እናያለን። እነዚህ 3 ሴክሬቶች በጣም ብዙ ጉልበት ሳታወጡ፣ በጣም ብዙ ገንዘብ ሳታወጡ፣ በጣም ብዙ ጊዜ ሳትፈጁ ነገር ግን ወደ ፕሮፊታቢሊቲ ሊያመጧችሁ የሚችሉ ናቸው። ስለዚህ በዚህ ቪዲዮ ላይ ወይም በዚህ ወርክሾፕ ላይ ዋና ዓላማ ምንድነው የሚሆነው የፕሮፊት ፕሮቶኮል ብሉፕሪንቱን ሙሉ በሙሉ በሚቀጥሉት 30 ቀናት ወይም 15 ቀናት ብትተገብሩት ለውጥ ሊያመጣላችሁ የሚችለውን ነገር አውቃችሁ ከዚህ ፍሪ ወርክሾፕ እንድትወጡ ነው። ይሄንን ስናደርግ ደግሞ ጀስት ጊዜያችን ዝም ብሎ እንዲያሳልፍ አልፈልግም። እስከ መጨረሻው ድረስ የምትመለከቱ ከሆነ ለእናንተ ብቻ ኤክስክሉሲቭሊ የሚያገለግሉ 3 ጊቫዌዎችን አዘጋጅቼላችኋለሁ ማለት ነው። አሁን እንግዲህ ምን ልናይ እንደምንችል ምን እንደምታገኙ በደንብ የተረዳችሁ ይመስለኛል። ነገር ግን በጣም ትንሽ የሆነች ኮሚትመንት ከእናንተ ፈልጋለሁኝ። ለሚቀጥለው 45 ደቂቃ ወይም 30 ደቂቃ ምናልባት ሊወስድ ስለሚችል በተቻለ መጠን ፎከስ ሆናችሁ እንድትከታተሉ ፈልጋለሁ። ፒሲ ላይ የምትከታተሉ ሰዎች ታብ የከፈታችኋቸው ነገሮች፣ ከጎንም እየሰራችሁ ያላችሁት ነገሮች ካሉ ለጊዜው ለትንሽ ጊዜ ፖዝ ብታደረጉ ጥሩ ነው። ስልካችሁን በተቻለ መጠን ሳይለንት ላይ ወይም ደግሞ ዶንት ዲስተርብ ላይ ብታደረጉት አሪፍ ነው። ምክንያቱም ቀጣይ 45 30 ወይም 1 ሰዓት ከኔ ጋር የምታሳልፉት ኮምፕሊትሊ የትሬዲንግ ጆርናያችሁን ቀይሮ ፋይናንሻል ላይፋችሁ ላይ በጣም ትልቅ ለውጥ ሊያመጣ የሚችሉ ነገሮችን ነው የምናወራው። ስለዚህ እሱም በደንብ ሜክ ሹር አድርጉልኝ። እንደዘጋጋችሁ እርግጠኛ ሆኑ። ወረቀት እስክሪብቶ ያዙ ወይም ኖትፓድ ዋቴቨር ብታደረጉትን ነገር አድርጉና ቀጥታ እንገባለን። እንደምታዩት እንግዲህ እንደለመዳችሁት አይነት የቪዲዮ ሴታፕ ላይ አይደለም ያለሁት። ምክንያቱም ከረንትሊ ያለሁት ዱባይ ነው፣ ኢትዮጵያ ውስጥ አይደለም። ብዙ ቪዲዮዎችንም ሰሞኑ እየለቀኩ ያለነበት ምክንያት ያ ነው። ምናልባት እንግዲህ ጥያቄ ሊሆንባችሁ ይችላል። ምናልባት የምታቆኙ ብዙ ሰዎች ትኖራላችሁ፣ ማታቆኙም ሰዎች ልትኖሩ ስለምትችሉ ይሄንን ልጅ ለምን አዳምጠዋለሁ ብላችሁ የምታስቡ ከሆነ ትክክለኛ ጥያቄ ነው፣ ፌር ጥያቄ ነው። ማይክ እባላለሁ። እንግዲህ ከረዥም ጊዜ በፊት ልለው አልችልም፣ ከቅርብ ጊዜ ወዲህ ኦልሬዲ እናንተ በምታስቡት አይነት ፖዚሽን ላይ ነበርኩ፣ ወይም ብዙ ሰዎች ባሉበት ፖዚሽን ላይ ነበርኩኝ። ማስተርስ አግኝቻለሁ በቢዝነስ አድሚኒስትሬሽን በትምህርት ደረጃ ማለት ነው። በፎሬን ኢንቨስትመንት ደግሞ ሌላ ማስተርስ፣ 2ኛ ማስተርስ ሰርቻለሁ ማለት ነው። ስቴብል የሆነ ስራ ነበረኝ። እንደ ማንኛውም ሰው ዩናይትድ ኢንሹራንስ ወይም ህብረት ኢንሹራንስ የሚባል ቦታ ተቀጥሬ ይሰራ ነበር። ስለዚህ ዝም ብላችሁ በፔፐር ስታዩት ኦልሬዲ ይሄ በኖርማሉ ሲስተም ካያችሁት ሰክሰስፉል የሚባል አይነት ቦታ ላይ ነኝ ብዬ አስባለሁ፣ ከብዙ ሰው አንጻር ማለት ነው። ግን አንድ ነገር ሪያላይዝ አደረግኩኝ። ያ ምንድነው? እኔ እንግዲህ እዛ ቦታ ላይ ብቀጥልና ያንን ስራ ብሰራ ዞሮ ዞሮ ማናጀር ነው የምሆነው። በዛ ሰዓት ደግሞ ማናጀር እየሰራ ያለበትን ፖዚሽን ተመለከትኩት። አንድ ቀን አለቃዬ ልክ ስለ ደሞዝ ምናምን እኛ እንደምንነጫነጨው ታች ያሉ ቅጥር ላይ ያሉ ሰዎች ማለት ነው፣ እሱም እንደዚህ ኮምፕሌን ሲያደርግ ተመለከትኩት። ዘን ኦልሬዲ እኔ እሆንበታለሁ ብዬ ማስብበት ቦታ ላይ ያለ ሰው እንደዛ ማሰብ ከጀመረ እኔ የምቀጥልበት ምክንያት ምንድነው
ብቻ በሚል እንግዲህ ያ ነገር የኔ ትክክለኛ መስመር እንዳልሆነ ተረዳሁኝ ማለት ነው። በዛ ሰዓት ነው እንግዲህ ትክክለኛው ላደር ላይ ወይም ትክክለኛው መሰላል ላይ እየወጣው እንዳልሆነ የገባኝ ማለት ነው። ስለዚህ በትምህርት ላይን የመጣው መንገድን ብቻ ብከተል ያን ያህል የተለየ ቦታ እንደማልደርስ ተረዳው። ስለዚህ ወዲያውኑ ኩዊት አደረኩኝ ማለት ነው። ከዛ በኋላ እንግዲህ ከወጣው በኋላ የራሴን ብዙ ቢዝነሶች ራን ለማድረግ ሞክሬያለሁ። ከዚህ በፊት በተደጋጋሚ ተናግሬያለሁ። ምናልባት አዲስ ሰዎች ግን ካላችሁ እንደወጣሁኝ ሰራቸው የነበሩ የቱቶሪያል ኤጀንሲ ጀምረን ነበረ። አስተማሪዎችን እኛ ጋር እንቀጥርና ተማሪዎችና አስጠኞችንና አጥኞችን ማገናኘት ማለት ነው። ከዛ በተረፈ ደግሞ ፍሊፒንግ አካውንት ፍሊፒንግ ፕሮዳክቶችን እንሰራ ነበር። ስለ ትሬዲንግ ያወራ ስለሆነ ፍሊፒንግ አካውንት መጣብኝ። ፕሮዳክቶችን ፍሊፕ አደርግ ነበር፣ ሪሴል አደርግ ነበር፣ ፌስቡክ ማርኬት ፕሌስ ላይ፣ ሌሎች ቦታዎች ላይ እንደሱ አይነት ስራዎችን እንሰራ ነበር። እሱ አሪፍ በሚባል አካሄድ ሄዷል። ከዛ ውጭ ፎቶግራፊ ለመስራት ሞክረን ነበር። ኢንቴሪየር ዲዛይን ላይ ተንቀሳቅሰናል። እንደዚህ እያልኩ በጣም ብዙ ቢዝነሶችን ሂር ኤንድ ዜር ለመስራት ሞክሬያለሁ በጣም በአጭር ጊዜ ውስጥ፣ ምክንያቱም ቶሎ ለውጥ እንዲመጣ ስለምፈልግ ስለነበር ማለት ነው። አልዋሻችሁም፣ ገንዘብ ሰርቼበታለሁ። ሰርቫይቭ ከማድረግም አለፍ ያለ ዲሰንት የሆነ ራሴን ተከራይቼ አግብቼ ምናምን የምኖርበትን አይነት ነገር ላይ አድርሶኛል። ግን ችግር የተፈጠረው የቱ ጋ ነው? ኮንሲስተንትሊ ብር ብትሰሩ ቢዝነስም ቢኖራችሁ ሀገሪቱ ውስጥ ካለው ኢንፍሌሽን ጋር ግን መወዳደር አትችሉም። ምክንያቱም ሀገሪቱ ውስጥ ያለው ኢንፍሌሽን ከፍተኛ ነው እንደምታውቁት። ስለዚህ በገቢ በብር ብቻ እያገኘሁኝ ኢትዮጵያ ውስጥ መኖር ትንሽ አስቸጋሪ እንደሆነ ተረዳሁኝ ማለት ነው። እዛች ጋር እንግዲህ በደንብ ያስተዋልኳት አንድ ነገር ምንድነች? ከወርወር በገንዘብ በብር ብቻ እየተከፈለኝ የምቆይ ከሆነ ትንሽ አስቸጋሪ ሊሆን እንደሚችል ተረዳሁኝ ማለት ነው። በዛ ሰዓት እንግዲህ ብዙ ስኪሎችን ራሴ ዴቨሎፕ አድርጌ ስለነበረ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እነዚህ ነገሮች እንችላለሁኝ። ፍሪላንስ ወደ ማድረግ ነው የሄድኩት ማለት ነው። አፕወርክ ላይ፣ ፋይቨር ላይ ምናምን እንደዚህ አይነት ፍሪላንሲንግ ፕላትፎርሞች አሉ። እነሱ ላይ ቀጥታ በመግባት እንግዲህ እዛ ደግሞ የቻልኩትን ያክል ለመስራት ሞከርኩ ማለት ነው። እሱ ላይ በጣም ቆንጆ አይነት እንቅስቃሴ እየሄደ መጣ ማለት ነው። ከዛ በኋላ ግን ከጊዜ በኋላ እነዚህ ኢንካሞች ጥሩ እየሆኑ ሲሄዱ ኦኬ ዘን አሁን ደግሞ ምን ላድርግ ወደምትሉት ነገር ትሄዳላችሁ። ከተረዳኋቸው አንድ ነገሮች ውስጥ አንዱ ምንድን ነው ፊዚካል ቢዝነሶች ወይም ይሄ ኦፊስ ተከፍቶ ፕሮዳክት እየወረደ ምናምን አይነት ቢዝነሶች ያን ያህል ኢንተረስትድ አይደለም። ኦልሬዲ እኔ አውቀው የነበረው የተማርኩት ማስተርሴን ቅድም እንደነገርኳችሁ ፎሬን ኢንቨስትመንት ላይ አንድ የፎሬን ኤክስቼንጅ ትሬዲንግ ጋር የተያዘ ትምህርት አለ። እዛ በአካደሚክስ ደረጃ ስትማሩት እንግዲህ ፈንዳሜንታሊ ነው የምታዩት። ያ ማለት ቴዎሬቲካል የሆነውን ነገር ከኢኮኖሚክስ ጋር የተያያዘውን ነገር ምናምን ነው። ሰምሃው እድለኛ ሆኜ በእድልም ብቻ ሳይሆን ፈተና አልፌ ምናምን ስኮላርሺፕ ስለሆነ ያገኘሁት የውጭ አስተማሪዎች ናቸው ያስተማሩን። የውጭ ሀገር ዩኒቨርሲቲ ነው። ስለዚህ የሆነ ያክል ኤክስፖዝድ ሆኛለሁኝ ማለት ነው። ለዛኛው ማርኬት የተሻለ ነገር እውቀቱ ኖሮኛል። ይሄ እንግዲህ እየመጣ ሲሄድ እንግዲህ ከ5 ዓመት በፊት እዛ እንደተማርኩኝ እንደወጣው አካባቢ ስለ ማርኬቱ ኦልሬዲ ኮንሰፕት አለ ማለት ነው። ስለዚህ ቀጥዬ ያሰብኩት ነገር ምንድን ነው ኦልሬዲ ካሽ እየመጣ ከሆነ ዘንድ እንደዚህ አይነት ነገሮችን ኤክስፕሎር ማድረግ ጀመርኩ ማለት ነው። ድሮፕ ሺፒንግ፣ ትሬዲንግ እንደዚህ አይነት ነገሮችን መመልከት ጀመርኩ። ያኔ እንግዲህ ወደ ትሬዲንግ ግን ስመጣ የዛሬ 5 ዓመት አካባቢ ማለት ነው ማስተርስ አላችሁ የላችሁ የሚባል ጉዳይ ማርኬት ላይ ምንም ጥቅም የለውም ማለት ቲዮሪን ታውቁታላችሁ፣ ኢኮኖሚክስን ታውቁታላችሁ፣ ፈንዳሜንታል ነገሩን ታውቁታላችሁ። ለካ ግን ከዛም በኋላ አልፎ ኤክስኪዩት ማድረግ ከፍተኛ የሆነ ሪስክ ማኔጅመንት፣ መኒ ማኔጅመንት፣ እንደገና ራስን ኮንትሮል የማድረግ ነገር ሁሉ ይጠይቃል። ስለዚህ ቲዮሬቲካል ነገሩን ብረዳውም ኢኮኖሚክስ ነገሩን ብረዳውም ከሌላ ሰው የተሻለ ስለ ስቶክ ማርኬት ስለ ፋይናንሻል ማርኬት የተሻለ እውቀት ቢኖረኝም እንኳን ዳይሬክትሊ ግን ገንዘብ መስራት ኢዚ አልነበረም ማለት ነው። ከዛ በኋላ ግን አንድ የተረዳሁት ነገር ምንድን ነው ሄጅ ፈንድ ማናጀሮችን ስንመለከት ውጭም ሀገር ያሉ ማለት ነው እንደገና ኢንቨስትመንት ባንኮችን ስንመለከት ኦፕሬት የሚያደርጉበትን መንገድ ለማየት ሞከርኩኝ ማለት ነው። እነዚህ ፕሮ የሆኑ በደንብ ፕሮፊታብል የሆኑ ካምፓኒዎች እንዴት ነው ትሬዲንግን የሚያዩት ወይም ማርኬቱ ላይ እንዴት ነው ኢንቮልቭድ የሚሆኑት የሚለውን ለማየት ሞከርኩ። እዛች ሰዓት ላይ ነው እንግዲህ የትሬዲንግ ፕሮቶኮል ከፍተኛ የሆነ ኢምፓክት እንዳለው የተረዳሁት። ያ ማለት እኛ ብቻችንን ሆነን ትሬድ የምናደርገውን ከመጀመሪያ ጀምሮ ማርኬት አናላይዝ አድርገን ፈንዳሜንታል ገብተን ዴይሊ አናሊሲሱን አይተን ከዛ ቴክኒካሊ አይተን ሪስክ ማኔጅ አድርገን ምን ያህል ሪስክ ማድረገው ዛሬ ምን ያህል መኒ ማኔጅ ማድረገው ምናምን የሚለው ነገር ሁሉ እነሱ ተከፋፍለው ነው የሚሰሩት። ይሄ ደግሞ በጣም ከፍተኛ የሆነ እድል ይሰጣቸዋል ጥሩ ኳሊቲ ያለው ስራ እንድትሰሩ አይደል። አንድ ስራ ብቻዬን ብሰራና
ያንን ስራ ከፋፍለ ነው ለብዙ ሆነን አንዳንድ ነገር ላይ ብቻ ትኩረት አድርገን ጎበዝ የሆንበትን ብቻ እየመረጥን ምንሰራ ቢሆን የበለጠ ፕሮፊታብል እንሆናለን። ይሄ ነገር ልክ እንደምንድን ነው እንደ ቢሮ ስራ አይነት በደንብ አደራጅተውት ነው የሚሰሩት ማለት ነው። ያ ግን ምን እንዲሆን ያደርገዋል? ፕሮቶኮል እንዲኖረው ያደርገዋል ማለት ነው። ዛትስ ዋይ ይሄንን ላይቭ ሴሽን ፕሮፊት ፕሮቶኮል ያልኩበት ዋነኛ ምክንያት ያ ነው። ስለዚህ ከዛ በኋላ እንግዲህ ዝም ብሎ በፈንዳሜንታል በኢኮኖሚክስ ቴዎሬቲካል ነገሩን ብቻ ገስ ከማድረግ ባለፈ ሲሪየስ የሆነ ነገር መስራት የምትፈልጉ ከሆነ ስትሪክትሊ ፎሎ የምታደርጉት ፕሮቶኮል ያስፈልጋቸዋል ማለት ነው። የዛሬ 3 ዓመት አካባቢ እንግዲህ ኮምፕሊትሊ ከዛኛው አይነት አስተሳሰብ ይሄ ቴዎሬቲካል ከሆነው ቶት ባለፈ ስትሪክትሊ ሩል ቤዝድ የሆነ ፕሮፊት ፕሮቶኮል ማዘጋጀት ሲጀመር የተሻለ ውጤት መታየት ተጀመረ ማለት ነው። ብዙ የተቀያየረ ነገር የለም። ስትሪክትሊ የተከተልነው የፕሮፊት ፕሮቶኮል ስላለ ብቻ አውትካማችን በጣም አሪፍ እየሆነ ሄደ። ላስት ይር እንግዲህ ባለቀው ዓመት ማለት ነው ክሎዝ ቱ $200,000 አካባቢ ክሎዝ አድርጓል። እንግዲህ እኔ ከረንትሊ እንደምታውቁት ፉል ታይም ትሬደር አይደለሁም። ሌሎች ብዙ ነገሮችን ነው የምሰራው። ከዛ ውስጥ ግን አንዱ ከማደርጋቸው ነገሮች ውስጥ ትሬዲንግን እመለከታለሁ ማለት ነው። ስለዚህ ከማርኬት ትራፕ ወይም ደግሞ ከገበያ ወጥመድነት ይልቅ ወደ ፕሮፊት ሊቀይራቸው የሚችል ትልቁ ነገር ፕሮፊት ፕሮቶኮል ነው ማለት ነው። የትሬዲንግ ፕሮቶኮላችሁን ማስተካከል ነው፣ ወይም ትሬድ ፕላናችሁ፣ ሪስክ ማኔጅመንታችሁ፣ ሁሉም ነገር በፕሮቶኮል ውስጥ እንዲያልፍ ማድረግ ነው። አሁን ላይ እንግዲህ የተለያዩ ቦታዎች ላይ ትራቭል እያደረኩ መስራት ይችላል። ምክንያቱም ስራዎቼ በሙሉ ኦንላይን ናቸው። አግብቻ ያለው እንግዲህ በትዳር ኦልሞስት 5 ዓመት ላይ ነው። እውነት ለመናገር ጥሩ በሆነ ፍሪደም ውስጥ እኖራለሁኝ ማለት ነው። በዚህ ላይቭ ወርክሾፕ ላይ አላማዊ ምንድን ነው? ይሄንን የፕሮፊት ፕሮቶኮል አይዲያ አምቢሸስ ለሆኑ ህልም ላላቸው ኢትዮጵያውያን በሙሉ ጀስት ከማርኬቱ ተማሪነት ወይም ደግሞ ዩቲዩብ ላይ ኮንቲኒየስሊ ከማያውቅ ተማሪነት ይልቅ እንዴት ወደ ገንዘብ መስራት በትክክል ይሄዳሉ የሚለውን ማሳየት ይሆናል ማለት ነው። አንድ ነገር ኢማጅን እንድታደርጉ ፈልጋለሁ። ክሊር የሆነ ፓዝ ቢኖራችሁ፣ ኮንሲስተንት የሆነ ገቢ የምታገኙበት ክሊር የሆነ ፓዝ ቢኖራችሁ፣ በኮንፊደንስ ትሬድ ማድረግ ብትችሉ፣ ሪል ፔአውቶችን የምታዩበት በራሳችሁ ስኪል ብታገኙ ምን አይነት ላይፍ ልትኖሩ እንደምትችሉ አስቡት። ማንም ኮንትሮል አያደርጋችሁ። በቃ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ የምትችሉበት ክህሎት አላችሁ። ማንም የሚያወስድባችሁ ማለት ነው። ማንንም አጠይቁ። ማንም ጋር ሄዳችሁ እንዲህ ነው የምትሉት ነገር አይኖርም። ኦልሬዲ እጃችሁ ላይ ያ ስኪል ይኖራል ማለት ነው። ይሄንን እንግዲህ ፍሬምወርክ ሼር አደርግላችኋለሁ። ያም ብቻም ሳይሆን እንግዲህ ኦልሞስት ከ2000 በላይ ተማሪዎች እኛ ጋር የተማሩ ፕሮፊታብል የሆኑ ሰዎች አሉ። ባለፉት 3 ዓመታት ይሄን ያህል ቁጥር ሂት ማድረግ ችለናል ማለት ነው። ከ2 ዓመት በፊት ደግሞ እንግዲህ ይህንን ቻናል ተጀምረ ዩቲዩበርስም ማለት ነው እንዴት ገንዘብ መስራት ይቻላል ወይም ሃው ቱ ሜክ መኒ ኦንላይን ቤዚክሊ ከቢዝነስ ጋር ሪሌትድ ሆኖ ኦንላይን ቢዝነስ አሴም ታይም ዲጂታልም ሊሆን ይችላል። እንደገና ደግሞ ግራውንድ ላይ የሰራናቸውን ቢዝነሶች እንዴት ገንዘብ በደንብ መስራት እንችላለን የሚለውን ሼር ማድረግ ከጀመርኩኝ ጀምሮ እንግዲህ ፖስት አደረግላቸው የነበረው አንዱ የትሬዲንግ ኮንቴንቶችን ነው። እሱም እንግዲህ በኢትዮጵያ ትልቁ የትሬዲንግ ቪዲዮ ኦልሞስት ወደ 1 ሚሊዮን አካባቢ ቪው ተጠግቷል። በድምሩ ደግሞ እንግዲህ ከ1.5 ሚሊዮን በላይ ቪዎችን ፈጥሯል ማለት ነው። ስለ ራሴ ይህን ያህል ካወራሁኝ ይበቃል። ምናልባት ማታቁኝ ሰዎች ካላችሁ በሚል ነው እንጂ ይህን ያህል ስለ ራስ ማውራት አያስፈልግም። አሁን ይህንን ሁሉ ነገር አቺቭ ለማድረግ ነገሮችን ሲምፕሊፋይ ማድረግ ያስፈልጋል፣ ወይም ደቀቅ አድርጎ አነስ አድርጎ ማሰብ ያስፈልጋል። ምንጨብጣቸው 5፣ 6፣ 7 ነገሮች ካሉ አንዱንም ሳንጨብጠው አያልቅም። ስለዚህ ትሩሊ ውጤት የምትፈልግ ከሆነ አንድ ውሳኝ የሆነ ነገር ላይ ማተኮር መቻል አለብን። ብዙ ነገሮች ላይ ማተኮር ይቻላል። ለምሳሌ ስትራቴጂ ላይ ማውራት እንችላለን፣ ስለ ሜንቶሮች ማውራት እንችላለን፣ ስለ ሪስክ ማኔጅመንት፣ መኒ ማኔጅመንት፣ ስለ ትሬድ ፕላን ብዙ ነገር ማውራት እንችላለን። ኢቭን ሌሎች ፉል ኮርሶችን ማዘጋጀት እችላለሁ። ግን አንድ በጣም በትኩረት እንድታዩት የምፈልገው ነገር እና ሞስት ፕሮባብሊ ላይፋችሁን ኮምፕሊትሊ ይቀይሯል ብዬ ማስበው ነገር ላይ ትኩረት እንድናደረግ ፈልጋለሁ። እሱን ሪቪል ከማድረጌ በፊት ግን 3 ዋና ዋና ያልኳችሁን ሴክሬቶች ላሳያችሁ ፈልጋለሁ። እነዚህ ሴክሬቶች እንግዲህ 3 ናቸው። የመጀመሪያው ሴክሬት ፕሮቶኮል ከስትራቴጂ በላይ ወሳኝነት አለው። ዶንት ጌት ሚ ሮንግ፣ በስተት እንድታዩት አልፈልግም። ማወራውን ነገር ስትራቴጂ አያስፈልግምም እያልኩኝ አይደለም። ስትራቴጂ ያስፈልጋል። ምክንያቱም ስትራቴጂ ከሌለን ገስ ወርክ ነው እያደረግን ያለን። ነገር ግን ከስትራቴጂው በላይ የምትከተሉት ፕሮቶኮል ግን ያስፈልጋል። ምክንያቱም አፍተሩን ስትራቴጂ የሚያደርግልን ነገር ምንድነው? ማንኛውንም ስትራቴጂ ተጠቀሙ፣ ችግር የለውም። አይሲቲም ላይ ቤዝ ያደረገ ይሁን፣ ፕራይስ አክሽንም ላይ ቤዝ ያደርግ፣ ኤስኤምሲም ላይ ይሁን፣ ሌሎችም በጣም ብዙ አሉ። ሰፕላይ ዲማንድ ምናምን ማዕት አለ አይደለ? የትኛውም ላይ ብቻ ይሁን ችግር የለውም። ዞሮ ዞሮ ስትራቴጂ የሚያደርግላችሁ ነገር ምንድነው?
ስትራቴጂ የሚያደርገው ነገር ይሄ ማርኬት ወደዚህ ሊሄድ ይችላል፣ ስለዚህ እዚህ ጋር ዳይሬክሽን ይሰጠኛል፣ ከዛ ደግሞ እዚህ ጋር ግባ እዚህ ጋር ውጣ ነው አይደል የሚለኝ። ያንን ግን ኮንትሮል ማድረግ አልችልም። የፈለገ ምርጥ ስትራቴጂ ይመጣ 100% ፐርፌክት የሆነ ስትራቴጂ የለም። በዚህ እንተማመናለን። ስለዚህ ማርኬት ኮንዲሽኑን እኔ ኮንትሮል ላደርገው አልችልም። እኔ ኮንትሮል ማድረግ የምችለው ከስትራቴጂው ቀጥሎ ያሉ ነገሮችን ነው። በዋናነት ሪስክ ማኔጅመንቱ ሊሆን ይችላል፣ ራሴን ማኔጅ ማድረግበት መንገድ ሊሆን ይችላል፣ ኢሞሽኔን ኮንትሮል ማድረግበት መንገድ ሊሆን ይችላል፣ በፕላኔ ውስጥ ምን ያህል ቆይቻለሁ የሚለው ሊሆን ይችላል። እነዚህ ነገሮች በሙሉ እንግዲህ ፕሮቶኮል ልንከታቸው የምንችላቸው ነገሮች ነው። አፍተሮል አንድ ሰው ትክክለኛውን ፕሮቶኮል የሚያዋጣውን ፕሮፊታብል የሆነውን ባክቴስት የተደረገውን ፎር ሪል የሚሰራውን ፕሮቶኮል እስከተከተለ ድረስ ስትራቴጂው ምን ሆነ ያን ያህል ማተር የሚያደርግ ነገር። ስለዚህ የመጀመሪያው ሴክሬት ፕሮቶኮል ከስትራቴጂ ይበልጣል። ችግራችሁ ስትራቴጂያችሁ አይደል። ችግራችሁ ስትራቴጂውን የሚያግዝ ፕሮቶኮል በትክክል ስለሌለ ነው። የብዙ ሰዎች ፎልስ ቢሊፍ ወይም የተሳሳተ አስተሳሰብ ምንድን ነው? አንድ የሆነች ወሳኝ ስትራቴጂ ሳገኝ ወይም አንድ የሆነች በጣም አሪፍ ሞዴል ሳገኝ በቃ ፕሮፊታብል ሆናለሁ ብሎ ያስባል። እንደዛ የሚባል ነገር የለም። ምክንያቱም ፐርፌክት የሆነ ስትራቴጂ ስለሌለ። እውነታው ግን ምንድን ነው? ትሬዲንግ ላይ ሰክሰስፉል የምትሆኑበት መንገድ ቀጣይ ምን ሀፕን ሊያደርግ ይችላል የሚለውን በማወቃችሁ ሳይሆን ቀጣይ ምንም ሀፕን ያርግ ምን ሀፕን ሲያደርግ ግን ምን አደርጋለሁ የሚለውን ማወቃችሁ። ኦኬ፣ አንድ ጊዜ ልድገምላችሁ። ትሬዲንግ ላይ ሰክሰስፉል የሚያደርጋችሁ ነገር ቀጥሎ ምን ሀፕን ያደርገዋል የሚለውን በትክክል ፕሪዲክት ማድረግ ሳይሆን፣ ምክንያቱም እሱ ልታውቁ አትችሉ። ምንም ሀፕን ያርግ ሎስም ይሁን ዊንም ይሁን እኔ ካሰብኩት ተቃራኒ የሚሄድ እኔ ባሰብኩት መንገድም ይሄድ እንዴት አድርጌ ማኔጅ አደርገዋለሁ የሚለውን ግን ፕሮቶኮል መከተላችሁ ነው በዋናነት ትክክለኛውን ለውጥ የሚያመጣ ማለት ነው። በጣም ብዙ ትሬደሮች ጠዋት ይነሳሉ፣ ላፕቶፓቸውን ይከፍታሉ፣ ከዛ በኋላ ባይን ሴል ነው የሚሉት። በቃ የሆነ ኢንዲኬተር ያሉ ወይም የሆነ መስመር ያሰማምራሉ፣ እዚጋ ከመጣ ገባለሁ። ከሱ ውጭ ግን በደንብ ዲፋይንድ የሆነ ፕሮቶኮል ዛሬ ይሄ እናደርጋለሁ፣ ይሄ ካልሆነ ይሄ እናደርጋለሁ የሚል ነገር ግን የላቸው። ብዙ ጊዜ ልክ ሲገቡ በቃ ዊን እንደሚያደርጉ ብቻ እያሰቡ ነው የሚገቡት። ኦኬ ዊን ካረኩ ቀጥሎስ ምን አደርጋለሁ የሚለውን መታወቅ አለበት። ሎስ ከሆነ ቀጣይ ምን አደርጋለሁ የሚለውን መታወቅ አለበት። መጀመሪያ ሲንተር ሳረግ ራሱ ምንድን ነው መከተል አለብኝ የሚለው ነገር መታወቅ አለበት። ይሄ ካልሆነ እኔ ሆፕ ቤዝድ ትሬዲንግ ምለው ነገር አለ። የእኛንም ተማሪዎች ብዙ ጊዜ ምላቸው ይሄ ተስፋ ላይ የተንጠለጠለ የትሬዲንግ አይነት ሁልጊዜ ሎስ ነው የሚሆን። አንዴ ዊን ሊሆን ይችላል፣ ሁለቴ ሊሆን ይችላል፣ ሶስቴ ሊሆን ይችላል፣ አራተኛ ላይ ፌል ያደርጋል። ወይ አራቴም ቢሆን አምስተኛ ላይ ፌል ያደርጋል። ፌል ማድረጉ አይቀርም። ፌል ሲያደርግ ደግሞ ሙሉ አካውንታችሁን ነው ይዞት የሚሄዱ። ምክንያቱም ተስፋ ላይ የተንጠለጠለ አይነት ነገር ነው። ተስፋ ሳይሆን የሚያስፈልገን ፕሮቶኮል ነው የሚያስፈልገን፣ የምንከተለው አካሄድ ማለት ነው። ሶ ማስተርሴን በምሰራበት ሰዓት ካስተዋልኳቸው ነገሮች ውስጥ አንዱ ምንድነው ትላልቅ የኢንቨስትመንት ባንኮች፣ ሄጅ ፈንዶች፣ ቬንቸሮች የተለያየ ሀገር ላይ ያሉ ዩኬ ውስጥ የሚሰሩ እንዲሁም ደግሞ ሌላም ኢንተርናሽናል እኛ ሀገር ያው ስለሌለ ካፒታል ማርኬቱ ማለት ነው ኢንተርናሽናል ያለውን ነገር ስትመለከቱ በትክክል ኦፕሬት የሚያደርጉበት የራሳቸው ስቴፕ አላቸው። ልክ ከዚህኛው ወጥቶ እዛኛው ቢሮ እንደሚገባ አይነት እቃ ስራውን በተከታታይ ይሰሩታል። እንደ አገልግሎት መስጫ ነው የሚሰጡት ማለት ነው። ሶ ይሄ ደግሞ ተስፋ ላይ እንዳትንጠለጠሉ ያደርጋቸዋል። ኦልሬዲ የተዘጋጀ ሲስተም አለ። ያንን ሲስተም ተከትሎ መሄድ ነው። እነዚህ ፕሮቶኮሎች ደግሞ ፎሎ የሚያደርጓቸው ማለት ነው ታይም እና ፕራይስ ላይ ነው ብዙ ጊዜ ዲፔንድ የሚያደርገው ጊዜና ሰዓት ላይ ማለት ነው። ሶ ይሄ እነሱ የሚከተሉትን አፕሮች ለመግለጽ እኔ ፕሮፊት ፕሮቶኮል ብየዋለሁ ማለት ነው። እዚህ ጋር እንግዲህ የምንመለከታቸው ነገሮች ጀስት ገሶችን ለማስወገድ ነው በዋናነት አይደለ። የመጀመሪያው ነገር ዊንዶዎችን ማወቅ ነው። ትሬድ የምናደርግበትን ዊንዶ ማወቅ ያስፈልጋል። ኤኒ ራንደም ታይም ላይ ዝም ብሎ ትሬድ ማድረግ አያስፈልግም። ስለዚህ ኪልዞን ነው የምጠቀመው፣ ሲልቨር ቡሌት ነው የምጠቀመው፣ ምን ሴሽን ላይ ትሬድ ማድረገው፣ ራይት ታይም የትኛው ነው የሚለው ፕሮቶኮል ያስፈልገዋል። ብዙዎቻችሁ እያወቃችሁ ለምሳሌ ኒውዮርክ ላይ ትሬድ ማድረግ እንዳለባችሁ እያወቃችሁ ወይም ለንደን ላይ ትሬድ ማድረግ እንዳለባችሁ እያወቃችሁ ማይሆን ሰዓት ላይ ትገባላችሁ። ይሄ ዊንዶውን አለማወቅ ወይም የዊንዶውን ፕሮቶኮል አለመከተል። ሁለተኛው ደግሞ ሲግኒቸራቸው ምንድነው? በተቻለ መጠን የኢንስቲቱሽኖችን ፉትፕሪንት መከተል ነው ወይም ኦርደር ፍሎዎችን ማየት ማለት ነው። ስለዚህ ትላልቅ ኢንስቲቱሽኖች የቱ ጋር ትሬድ እያደረጉ ያሉት የቱ ጋር ትሬድ እያደረጉ ያልሆነው የሚለውን መረዳት፣ ይሄ የስማርት መኒ ኮንሰፕት ውስጥ ያለው ማለት ነው። ስለዚህ ቢግ ባንኮች የቱ ጋር ነው ጃምፒን አድርገው ትሬድ እያደረጉ ያለው የሚለውን የምናይበት ነው ማለት ነው። እዚህ ፕሮቶኮል ውስጥ አንደኛው እሱ ነው። ሶስተኛ ደግሞ ኤክስኪዩት የምናደርግበት ቦታ ነው። ኤክስኪዩት ስናደርግ በትክክል የምንከተለው ቼክሊስት ያስፈልጋል። ያ ቼክሊስት ካልተሟላ በስተቀር ምንም አይነት ትሬድ አንወስድም ማለት ነው።
ይሄንን እንግዲህ ፕሮፊት ፕሮቶኮል ብየዋለሁ። ሶስት ዋና ዋና ነገሮች ያሉት ይሄ ነው። ሪዛልቱ ምንድነው የሚሆነው? ጋምብል ማድረግ እናቆምና ካፒታላችንን በትክክል ማኔጅ ወደ ማድረግ እንመጣለን ማለት ነው። ይህንን ኬዝ ስተዲ ተመልከቱት። እንግዲህ ይሄ ቢኒያም የተባለ እኛ ጋር ያለ ልጅ ነው። ከዚህ በፊት እንግዲህ ኮንስትራክሽን ካምፓኒ ላይ ነው የሚሰራው። ስቲል አሁንም ኮንስትራክሽን ካምፓኒ ላይ ነው የሚሰራው። የእኛን ፉል ጋይድ ከተመለከተ በኋላ እንግዲህ ባለፉት 2 ዓመታት ፓርታይም ትሬድ እያደረገ ቆይቷል። ለረዥም ጊዜ በጣም ስትረግል አድርጓል። ኦልሞስት ወደ 4 ዓመት ነው ትሬዲንግ ላይ እንግዲህ። ከዛ በኋላ ግን ይሄ የፕሮፊት ፕሮቶኮልን ወይም ይሄኛውን አሁን እየነገርኳቸው ያለውን አፕሮች መከተል ጀመርና በትክክል ሶስቱን ስቴፖች አሁን ያወራናቸውን ነገሮች በትክክል ካስተካከለ በኋላ የመጀመሪያውን ፔአውት በመጀመሪያው ወር $900 ፔአውት ማግኘት ይችላል። እዚህ ጋር የምታዩት ሪሲት የፈንድ ኔክስት ሰርተፍኬት ነው። በሁለተኛው ወር ደግሞ $2300 አካባቢ $2340 አካባቢ በሰከንድ መንዝ ፔአውት አግኝቷል። ከዛ በኋላ ደግሞ ሃይስት እስካሁን ካስመዘገበው ውስጥ 4201 የሚለው የፈንድ ኔክስት ሰርተፍኬት ነው ማለት ነው። ምንም የተለየ ነገር ያደረገው ነገር የለም። ከዚህ በፊት የሚያውቃቸው ነገሮች አሉ። አሁን ላይ ግን ምን አደረገ? ያንን ነገር በፕሮፊት ፕሮቶኮል ላይ ባሉት ጋይድ መሰረት አስተካክሎ ሄደ ማለት ነው። ምናልባት ስትጀምሩ ሁላችሁም እንደዚህ አይነት ውጤት ታያላችሁ ማለት ላይሆን ይችላል። መጀመሪያ ላይ እኔም እንደዚህ አይነት ነገሮችን አላየሁም። ስለዚህ ሁሉም ሰው አንድ አይነት ፕሮፊት ያህል ማለት ላይሆን ይችላል፣ ወይም ጌን የምናደርገው ፐርሰንቴጆች ሊለያዩ ይችላሉ። ስለዚህ ግን ሪያሊስቲክሊ ብናስበው ብለን ብናስብ እዚች ጋር ቀለል ያለች ማለት ስለእናንተ ለመርዳት ኮምፕሬንድ ልታደርጉት ቀለል አድርጌ ያዘጋጀውላችኋል። ስንጀምር ለምሳሌ 3 ወይም 5% በፈርስት ፈንድ አካውንታችን ፈርስት መንዝ ላይ 3% ብንሰራ ኤክስፒሪንስ ደግሞ እየሰራ ያገኛቸው የምትሄዱበት ሰዓት ላይ የበለጠ ከፍ እያደረጋችሁ በወር 10%፣ 20% ላይቭ አካውንቶች ላይ ትሬድ ማድረግ ትችላላችሁ ማለት ነው። ይሄንን እያደረጋችሁ በሄዳችሁ ቁጥር ወይም በላይቭ አካውንት ደግሞ ባይሆን ደግሞ በመልቲፕል አካውንቶች ለምሳሌ ፈንድ አካውንት ሆኖ 2፣ 3፣ 4 ፈንድ አካውንት ቢኖራችሁ በጣም በቀላሉ $1000 ጋር መድረስ ያን ያህል ከባድ አይሆንም፣ አፕሮቹን ከተመለከታችሁት ማለት ነው። ምክንያቱም 3% ለምሳሌ የ$10,000 አካውንት ላይ 3% ማለት $300 ማለት ነው። ስለዚህ 2-3 እንኳን የ$10,000 አካውንት ቢኖራችሁ ኦልሞስት $900 አካባቢ ደረሳችሁ ማለት በ3% ማለት ነው። ሞር ሪያሊስቲክ የሆነ ቁጥር ነው። ግን እንደው በላይቭ አካውንትስ ቢሆን ብለን እናስብ። ሌትስ ሴይ $100 ላይቭ አካውንት ቢኖር ከዛ በኋላ ያንን $100 በመጀመሪያ ትሬድ 1 ብቻ ወስደን በትክክለኛ ፕሮቶኮል ማለት ነው 1 ሂስቶሪ ዋር ብቻ ወስደን ያቺን 100 አድርገናት ኦልሬዲ ካፒታላችንን መለሰልን ማለት ነው። ከዛ በኋላ መጀመሪያ የነበረን 100 እናውጣው። አሁን ከዚህ በኋላ የቀረችን 100 ምን ትሆናለች ማለት ነው? ኮምፕሊትሊ ሴኪውርድ የሆነ ካፒታላችንን መልሰናል። ሪስክ ፍሪ የሆነ $100 ይቀረናል። አሁን 50% ብቻ ሪስክ እያደረግን በደንብ ስሙኝ፣ 50% ብቻ ሪስክ እያደረግን 1 to 2 RR ኤክስፔክት ብናደረግ ሪያሊስቲክ ነው። ይከብዳል። ለምሳሌ 1 to 2 RR ኤክስፔክት ማድረግ በትክክለኛ ሴታፕ ያን ያህል ከባድ አይደለም ማለት። ከዛ ደግሞ 50% ሪስክ እያደረግን ማለት ነው ብናደረግ በመጀመሪያው ትሬድ $100 ባላንሳችን አለ። ከዛ በኋላ ሪስካችን $50 ነው፣ 50% ስላለም ማለት ነው። ስለዚህ በ1 to 2 ዊን ስናደረግ ዊናችን 100 ትሆናለች፣ ምክንያቱም 50 ነው ሪስክ ያደረግኩት። አዲሱ ባላንሳችን ስንት ይሆናል ማለት ነው? 200 ይሆናል። 1 to 3 ደግሞ ቢሆን 250 ይሆናል፣ ምክንያቱም 50 ሪስክ ካደረግን 150 ነው ዊን የምናደርገው፣ 250 ይሆናል። ሰከንድ ትሬድ አሁን አዲሱ ባላንሳችን 200 ነው የዚህኛው ማለት ነው። እሱን ሃፉን ሪስክ ስናደርገው 100 ሪስክ ብናደርግ ዊናችን 200 ይሆናል። ኒው ባላንሳችን 400 ይሆናል፣ ምክንያቱም ከዊናችን ጋር ስንደምረው ያለን ባላንስ 400 ይሰጠናል። እንደዚህ እያለን 5 ትሬድ ብቻ ብንወስድ 50% ብቻ ሪስክ እያደረግን ማለት ያ ማለት ነው አንዱ እንኳን ፌል ቢያደርግ ቀጣይ አንድ ድል እየሰጠን ማለት ነው። እንደሱ እንኳን ብንቀጥል በ5 ትሬድ $3,200 ጋር መድረስ እንችላለን። ይሄ በ1 to 2 ብቻ ካሰብነው ነው። በ1 to 3 እያሰብነውስ ብንሄድ በተመሳሳይ ሪስክ 50% ሪስክ እያደረግን በ1 to 3 ባላንስ ብንሄድ በ5 ትሬድ ብቻ $9,765 ጋር እንደርሳለን። ይሄ ሪያሊስቲክ ነው። የሰጧችሁ ቁጥሮች በጣም ሪያሊስቲክ ናቸው። 1 to 2 1 to 3 ዘን ሃፉን ብቻ ሪስክ ብናደርግ በትክክለኛ አካሄድ ብትሄዱ ሃፍ ሪስክ ላይ ይደረግ ይችላል። በአንድ ትሬድ 1% ወይም 0.5% ምናምን ነው ትሬድ ብናደርገው። ግን ትልቅ አካውንት ባይኖረንና ከመቶን ጀምሮ እንኳን ብንል ሪያሊስቲክሊ እንዴት ሊያድግ ይችላል የሚለውን እንድትመለከቱ ስለፈለግኩኝ ነው። ስለዚህ በአጭር ቃል
ሪስክ ማኔጅመንታችሁን በደንብ የምታስተካክሉ ከሆነና ፕሮቶኮላችሁን ተከትላችሁ የምትሄዱ ከሆነ እንደዚህ አይነት ውጤቶችም ሊታዩ ይችላሉ ማለት ነው። ሶ ኢማጂን ኢፍ ዩ ኔቨር ሃድ ቱ ወንደር ዋት ዱ አይ ዱ ናው ኤቨር። ምን ማለት ነው? አሁን ምንድነው ማድረገው ብላችሁ መጨነቅ ውስጥ ባትገቡ። ኦኬ 2 ሰዓት 3 ሰዓት ብቻ ላፕቶፓችሁ ላይ መግባት ብትችሉ፣ በቃ 2 ሰዓት 3 ሰዓት ብቻ ትሬድ ብታደርጉ ማለት ነው። ፕሮቶኮላችሁን ቼክሊስት ቢኖራችሁና ቼክሊስታችሁን ቲክ እያደረጋችሁ ብቻ ትሬድ ብታደርጉ፣ ቀጥሎ ምን ላደርግ ነው፣ ቀጥሎ እንዲህ ቢሆንስ እያላችሁ ማትጨነቁበት ቢሆን፣ ሃይ ፕሮባቢሊቲ ትሬዶችን ብቻ ቴክ ብታደርጉ ወደ ምን አይነት ነገር የምትሄዱ ይመስላችኋል? በደንብ አስቡት። አሁን ያወራሁትን ነገር ራንደም 5 ትሬድ በአንድ ቀን 6 ትሬድ በአንድ ቀን መውሰድ ሳይሆን ሳምንትም ይፍጅ ወርም ይፍጅ ጥንቅቅ ያለች በትክክል ቼክ ያደረግኩትን ቼክሊስቴን ብቻ እየተከተልኩኝ ትሬድ ባደርግ፣ በፕሮቶኮሌ ብቻ ብመራ፣ ብሬክ ኢቨን ማድረገው መቼ ነው? መቼ ክሎዝ ማድረግ አለብኝ? ምንም በቃ ማለት የተጻፈ የተደነገገ ቼክሊስት የምከተለው አይነት ህግ ቢኖር ኢማጅን አድርጉት ምን አይነት ፖቴንሻል ውስጥ እንደምትገቡ ማለት ነው። ትክክለኛው የትሬደሮች ልዩነት ይሄ ነው። በትክክል ትሬድ የሚያደርጉ ፕሮፌሽናል ትሬደሮች እና ጀስት ራንደምሊ ትሬድ የሚያደርጉ ሰዎች መሀል ያለው ትልቁ ልዩነት ይሄ ሲስተም እና የመኖርና ሲስተም ያለመኖር ጉዳይ ማለት ነው። ይሄ የተሻለ ስሜት ይሰጣቸዋል። አሁን ሳወራ የተሻለ ትርጉም ይሰጣቸዋል። አዎ ይሄንን ባረግ የተሻለ ውጤት አመጣለሁ ብላችሁ የምታስቡ ከሆነ ኮሜንት ላይ የስ ብትሉ ደስ ይለኛል። ቻታችሁን አየዋለሁ። ኦኬ ስፔሻሊ ኢትዮጵያ ውስጥ እንዳለ ሰው ደግሞ በዶላር ገንዘብ መስራት አሁን ያወራነውን ነገር ምናልባት የግድ 100% ፍሊፕ ማድረግ ላይ ይጠበቅብን ይችላል። ምክንያቱም ካለው ኢንፍሌሽን አንጻር ዶላር አሁን በጣም እየተተኮሰ ነው። የዛሬ 2 ዓመት የነበረው ዋጋና አሁን ያለው ዋጋ ኦልሞስት ከ4 ከ5 እጥፍ በላይ ጨምሯል። ስለዚህ እኔ ለምሳሌ ትንሽ ፕሮፊት ሴኪዩር ማድረግ የጀመርኩበት ታይም እና አሁን ላይ ብታወዳድሩ ኦልሞስት ከ7 ከ8 እጥፍ በላይ ጨምሯል። ስለዚህ አድቫንቴጁ ትልቅ ነው። ብዙ በርደን አይኖርብንም ኢትዮጵያ ውስጥ ያላችሁ ሰዎች ማለት ነው። ሌላም ዓለም ላይ ያላችሁ ሰዎች ግን ስቲል ዩኤስ ዶላር ኢዝ ሊዲንግ ከረንሲ። ስለዚህ ትልቅ አድቫንቴጅ አለን ብዬ አስባለሁ። ስለዚህ ኮንሲስተንት ኢንካማችሁ $100 ፐር መንዝ ቢኖራችሁ $100 በየወሩ የምታገኙ ሰዎች ብትሆኑ ትርፍ ማለት ነው ትሬድ የምታደርጉበት ላይቭ አካውንቱን እንድትሞክሩት ሃይሊ ሰጀስት አደርጋችኋለሁ። በትክክል ትሬድ ለምታደርጉ ሰዎች፣ በፕሮቶኮል ለምትመሩ ሰዎች ማለት ነው። ምክንያቱም ፈንድድ የመሆን አይዲያው ራሱ ምንድን ነው? ፈንድድ አካውንት የምንገዛበት ምክንያት በዋናነት ብዙ ሰው ማለት ነው፣ ሁሉም ሰው ላይሆን ይችላል፣ ግን በዋናነት በፈንድዱ የሆነ ያክል ፔይአውት ሴኪር ካደረግኩኝ በኋላ ላይቭ አካውንቴን ቢልድ አደርጋለሁ ነው አይደል? አዎ። ስለዚህ ዳይሬክትሊ ላይቭ አካውንቴን ቢልድ ማድረግበት መንገድ ካለ የግድ ፈንድዱ ጋር መሄድ አይጠበቅብኝም አይደል? ስለዚህ መጀመሪያውን የፈንድዱ ሀሳብ ላይቭ አካውንት ቢልድ ማድረግ ስለሆነ ማለት ነው። ስለዚህ በዚህኛው አካሄድ ብቻ እንኳን ብንሄድ ተውት፣ የቅድም ያሳዩዋችሁ 3200 የሚለውን እንኳን ብንቶ $500 ፐር መንዝ በወር መስራት ሪያሊስቲክሊ ሀፕን ሊያደርግ የሚችል መደረግ የሚችል አቺቭ መደረግ የሚችል ነገር $100። ኢትዮጵያ ውስጥ ላለ ሰው ደግሞ $500 አሁን ላይ ባለው የኢንፍሌሽን ጉዳይ ቆንጆ ገቢ ነው ብዬ አስባለሁ። ቀስ እያለ ደግሞ ኤክስፔሪንሱ ጌን ሲያደርግ ቅድም ነግሬያችኋለሁ 20% እያሳደግን መሄድ እንችላለን። ያም ብቻም ሳይሆን ፍሪደም ኦፍ ወርኪንግ ፍሮም ኤኒዌር ከየትም ዓለም ላይ ሆናችሁ ደግሞ የመስራት ፕሮባቢሊቲ ፍሪደም ማግኘቱ በጣም ትልቅ አድቫንቴጅ አለው። ለምሳሌ እኔ አሁን ዱባይ የመጣሁት ኦልሞስት ለብዙ ቀናት ነው። ያ ማለት ስራዬን ኮምፕሊትሊ ተዋለሁ ማለት አለም፣ ግን ኦንላይን ስለምሰራ የስራው ፍሪደም ይኖረኛል። የቱም ሎኬሽን ላይ በሆን በነፃነት እንድሰራ ያደርገኛል ማለት ነው። አንዱ የኦንላይን ስራዎች አድቫንቴጅ ይሄ ስለሆነ ማለት ነው። ኦኬ ሶ ፕሮቶኮል ከሲስተም ይበልጣል ከስትራቴጂ ይበልጣል የሚለውን አይተናል። አሁን ደግሞ ሴክሬቱ ሲስተም ከዲሲፕሊን ይበልጣል። እዚህ ጋር ብዙ ሰዎች ግራ እንደምትጋቡ እርግጠኛ ነኝ። ግን ማሰብ ያለባችሁና ማስተዋል ያለባችሁ ነገር ከዲሲፕሊን በላይ ሲስተም ይበልጣል። ይሄን ያልኩበትን ምክንያት በኤግዛምፕል ላሳያችሁ። ሶ ብዙዎቻችሁ የምታስቡት እንግዲህ ዲሲፕሊን ያንሰኛል ብላችሁ ልታስቡ ትችላላችሁ አይደለ? ዲሲፕሊን ያንሰኛል፣ ዲሲፕሊን ቢኖረ ይኖረው እንደዚህ ምናምን ብዙ ጊዜ የሚባል ነገር ስለሆነ ስፔሻሊ ትሬዲንግ ወርልድ ላይ ያው ዲሲፕሊን ያስፈልጋል አያስፈልግም እያልኩ አይደለም። ግን አንድ ጥያቄ ልጠይቃችሁ። ተማሪዎች እያለን ትምህርት ቤት እያለን ልጆች እያለን ማለት ነው ትምህርት ቤት የምንሄድበት ምክንያት
ወይም ማናረፍድበት ምክንያት ዲሲፕሊን ስለሆነ ነው? ይሄን እንድትመልሱልኝ ይፈልጋሉ። በጣም ዲሲፕሊን የሆንን ጎበዝ ሰዎች ስለሆነ ነው ትምህርት ቤት በጊዜ የምንደርሰው? ወይም ዩኒፎርም ለምሳሌ ዩኒፎርም ለብሰን የምንሄደው ዩኒፎርም ስለምንወድ ዲሲፕሊናችን በጣም ሲሪየስ ስለሆነ ነው? አይደለም። ኦልሬዲ ሲስተም ስለተደራጀ ነው። ሲስተም አለው። ስለዚህ በግድ ዲሲፕሊንድን ባትሆንም ዲሲፕሊን ብትሆንም ታደርገዋለህ። ካላደረግከው ቅጣት አለ። ስለዚህ ከዛ ሲስተም ፍንክች ላለማለት ስትል የግድ ዲሲፕሊን ትሆናለህ ማለት ነው። የመጀመሪያው ስኬጁላችን፣ ለምሳሌ ጠዋት 2 ሰዓት ላይ ደውል ይደወላል ከተባለ ኦኬ ከጠዋት 2 ሰዓት በፊት መግባት አለብኝ ማለት ነው የሚል ሲስተም ይሰጣል እንጂ ጠዋት 2 ሰዓት ነው የምንጀምረው ክላስ በቃ ዲሲፕሊን ሆናችሁ ነው አይደለም። እንደዛ ይደወላል። ከተደወለ በኋላ ከገባ ቅጣት አለው። ስለዚህ ከመደወሉ በፊት መግባት አለብህ ማለት ነው። አንዱ ስኬጁል ነው። ሁለተኛው ራሱ ኢንቫይሮንመንቱ፣ የምትቀመጥበት ቦታ የስልክ ይዘህ ለመግባት አይቻልም። ለምሳሌ ትምህርት ቤት ስልክ ይዘህ መግባት አትችልም። አስተማሪው ከፊት ነው ያለው። ለምሳሌ አስተማሪው ከበሩ በተቃራኒ ሳይድ ቢሆን ከኋላ ዝም ብሎ ተማሪ እየገባ እየወጣ የሚገባበት አይነት ቢሆን ሲሪየስ ሊሆን አይችልም። ግን ራሱ ኢንቫይሮንመንቱ የተሰራበት መንገድ እንደዛ ነው። አስተማሪ ከፊት ነው። ስለዚህ ስትገባ ስትወጣ ያይሃል። ዚስ ካይንድ ኦፍ ቲንግስ አሉ። ከዛ ባለፈ ደግሞ ሶስተኛ ላይ ቅጣት አለው። ቅጣት ስላለው ቅጣቷን ፍራቻ ዲሲፕሊን ትሆናለህ ማለት ነው። አሁን እዚህ ጋር በጣም ዲሲፕሊንድ ሰው ወይም በጣም የስርዓት ሰው ስለሆንን ሳይሆን አብዛኞቻችን፣ ሁሉንም ማለት አይደለም፣ አብዛኞቻችን ሲስተሙ ስላለ ነው ያንን ማናደርገው ዛት ሴት። ስለዚህ ከዲሲፕሊን በላይ ሲስተም ቫሊዩ አለው ማለት ነው። አሁንም ትሬዲንግን ተመልከቱ። ትሬዲንግም ላይ ተመሳሳይ ነገር ነው ያለው። ለምሳሌ ዝም ብዬ ተኝቼ በቃ ከእንቅልፌ በተነሳው ቁጥር ወይም ከሌሊት ለሽንትም ስነሳ ለምንም ስል ምናምን ቻርት እየገባው ትሬድ አደርጋለሁ ወይ? ይሄም ማድረግ ከሆነ ዲሲፕሊን አይደለሁም ማለት ነው። ወይም እንቅልፍ እየተሰማ ትሬድ ታደርጋለህ ወይ? ወይም የሆነ ዝም ብለህ ቁጭ ላይ ኢንጆይ እያደረግ ድንገት ትሬድ ታደርጋለህ ወይ? ወይም የቴሌግራም ኖቲፊኬሽን በገባ ቁጥር ቀጥታ የብሮከሬጅ አካውንት ውስጥ ትገባለህ ወይ? ይሄን የምታደርግ ከሆነ ስቲል ዲሲፕሊን አይደለም ማለት። ስለዚህ የሆነ ሲስተም መፍጠር ያስፈልጋል። ለምሳሌ ትሬድ ማደርገው በስነስርዓት በዛች ሰዓት ውስጥ ነው በምልበት ሰዓት ላይ ማስተካከላቸው ነገሮች ቢኖሩና ፕሮቶኮል ቢኖረኝ ሲስተም ብዘረጋለት ዲሲፕሊን መሆን አይከብደኝም። ህግ አለኝ። በቃ በዛ በዲሲፕሊኑ መሰረት ሄዳለሁ። በሲስተሙ መሰረት ዲሲፕሊን ሆኜ ሄዳለሁ። ካልሆነ ግን አሁንም በተመሳሳይ ሁኔታ እንደ ትምህርት ቤቱ አይነት ነገር ይፈጠራል ማለት ነው። ስለዚህ ትልቁ ችግር የዲሲፕሊን ችግር አይደለም ያለብን ፕሮብሌማችን ማለት ነው፣ የሲስተም ችግር ነው ያለብን። ሲስተም በትክክል ቢውልድ ብናደርግ ግን አብዛኛው ነገር ይፈታል፣ ከባድ አይሆንም ማለት ነው። ብዙዎቻችሁ የምትሉት አይ ፌል ቢኮዝ አይ አም ኖት ዲሲፕሊን ብላችሁ ታስባላችሁ። ዲሲፕሊን ስላልሆንኩኝ ነው ብዙ ጊዜ ፌል ያደረግኩት ብሬን እያስገባው የምበላው ብላችሁ ታስባላችሁ። ግን አይደለም። ያ ሳይሆን ትልቁ ችግር ዲሲፕሊን የአንድ ፐርሶናሊቲ ትሬት አይደለም። ማለት የአንድ ሰው በቃ ዲሲፕሊን ያልሆነና ዲሲፕሊን የሆነ ሰው የሚባል የለም። ለምሳሌ አጭርና ረዥም ሰው እንዳለው ሁሉ ዲሲፕሊን ያልሆነና የሆነ ሰው የሚባል ይሄ የተፈጥሮ እንትን ሊቀየር የሚችል ነገር፣ ያንን ደግሞ ሊቀይረው የሚችለው የሲስተሞች መዘርጋት ነው። ሲስተሙ ቢዘረጋ ዲሲፕሊን እንሆናለን እንጂ ናቹራሊ በቃ ዲሲፕሊን ያልሆነ ሰው የለም አይደል? እንደዚህ የሚባል ነገር የለም። ስለዚህ ሞስት ኦፍ ዩ ብዙ ነገር ሞክራችሁ ሊሆን ይችላል። ቻርት ላይ ቁጭ ካላችሁ በኋላ ዛሬ እረጋጋለሁ ብላችሁ ምናምን ታስቡ ይሆናል ምናምን። ግን እሱን ከማድረግ ይልቅ ለእሱ እንዲረዳችሁ ቀድሞ ሲስተም መዘርጋቱ የተሻለ አፕሮች አለው ማለት ነው። ስለዚህ በፕሮፊት ፕሮቶኮል ላይ እኔ በተቻለ መጠን ምንድነው የምናደርገው፣ በፕሮፊት ፕሮቶኮል ላይ በምናስተካክለው መሰረት ማለት ነው የሂውማን ነገሮችን አውት እናደርጋለን ማለት ሰው ስለሆንን ለግምት ወይም ለፕሪዲክሽን ወይም ለመላመት የምንሰጠውን ነገር በተቻለ መጠን እንቀንሳለን። ለምሳሌ ምን ብለን አንጠይቅም፣ እንዴት ይሰማኛል ይሄ ትሬድ ብዬ አልጠይቅም። ማለት እንዴት ይሰማኛል፣ ምን ይመስልሃል ምናምን፣ እንደዚህ አይነት ነገር መቆም አለበት። ምን መሆን ያለበት ከሱ ይልቅ የምከተለውን ቼክሊስት ያሟላል ወይ? መጀመሪያ ዳይሊ ባያዜ ይሄ ነው። ዛሬ ፈንዳሜንታል ሳለ ወይ አለ። 1 ሀወር ላይ ምን ይመስላል፣ 15 ሚኒት ላይ ምን ይመስላል፣ 1 ሚኒት ላይ ምን ይመስላል። ማርኬት ስትራክቸር ሲሰጡኛል፣ የምጠብቀውን ነገር በስነስርዓት ጽፌ እሱን ቲክ 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 እያረኩ መሄድ ነው እንጂ ይሄኛው ትሬድ ምን ይመስልሃል እያልን ከሄድ መቼም ፕሮፊታብል ነው ማለት
የሆነ ያክል ብር ልንሰራ እንችላለን። የሆነ ሰዓት ግን ሉዝ ማድረጋችን አይቀርም፣ ምክንያቱም ምንም የምንከተለው ፕሮቶኮል የለን። ስለዚህ በተቻለ መጠን የሂውማን ኢሞሽን ነገሮችን የምናስወግድበት መንገድ ሲስተም። ስለዚህ ይህንም ማድረግ ማንችል ከሆነ ግን ከቼክሊስት ውስጥ አንዱ ካልተሟላ በቃ ትሬድ አላደረግም ወይም ዛሬ ይቀራል ማለት ነው። መሆን ያለበት ይህን ይመስላል። ይህንም ማድረግ ከቻለን የትሬዲንግ ላይናችን በጣም ስሙዝ ይሆናል። ያንን የሚከብደን የሚያስቸግረን ነገር አይኖርም ማለት ነው። አክሽን ቴከሮች ከሆንና ኤክስኪውዝ ሜከሮች ካልሆንን ሌላው ትልቁ አድቫንቴጅ እዚህ ጋር ነው ያለው። ሲስተም ላይ አክሽን ይፈልጋል። ሲስተሙ ከተዘረጋ በኋላ የሚተገብር ሰው ደግሞ ይፈልጋል። ሲስተሙ ዝም ብዬ ሲስተሙን ስለዘረጋሁት ብቶ ትርጉም የለውም። ፕላን አድርጌ ፕላኑም ካላደረግኩ ትርጉም የለውም አይደል? ስለዚህ በስነስርዓት የተስተካከለውን ሲስተም ደግሞ አክት ማድረግ ይጠበቅብኛል። ሲስተም ለአክሽን ቴከሮች ነው የሚሰራው። ኤክስኪውዝ ለሚያደርጉ ሰዎች አይመችም። ብዙ ጊዜ በውጤት በሚያመጡ ሰዎች እና ውጤት በማያመጡ ሰዎች መካከል ትሬዲንግ ላይ ብቻ አይደለም፣ የትኛውም የዓለም የትኛውም ስርዓት ላይ ማለት ነው፣ ትምህርት ቤትም በሉት ምንም በሉት አክሽን በሚወስዱና በማይወስዱ መካከል ያለ ጋፕ ትልቅ ችግር የሚፈጥረው ማለት ነው። እሱ ጤነኛ ከሆነ አብዛኛው ነገር ትክክል ይሆናል። ስለዚህ በዚህ ፕሮቶኮል ላይ እንግዲህ እያንዳንዱ ነገር ቼክሊስት ሲስተም ያስፈልገዋል። ያ ማለት ነው ስትራቴጂ ቼክሊስት ያስፈልገዋል፣ ሳይኮሎጂ ቼክሊስት ያስፈልገዋል፣ ሪስክ ማኔጅመንት ቼክሊስት ያስፈልገዋል፣ ትሬድ ፕላን፣ ትሬድ ማኔጅመንት ቼክሊስት ያስፈልጋቸዋል። ይሄ ሲስተም ነው ማለት ነው። ስትራቴጂ ላይ ብቻ አይደለም ማተኮር ያለበት። ብዙ ጊዜ ስትራቴጂ ብቻ ነው እኛ በቼክሊስት የምናዘጋጀው ወይም እንደ ሲስተም የምናዘጋጀዋል። ግን ሁሉም ፓርት በራሱ ተስተካክሎ ፕሮቶኮል ያስፈልገዋል ማለት ነው። ከዚህ በፊት የሰራሁትን የአይሲቲን ኮርስ አይታችሁት ከሆነ መጨረሻ ላይ ቼክሊስት ነው ያለው። በቃ ኤ ፕላስ ሴታፕ የምንለው ምንድን ነው? ቼክሊስት ነው። ስለዚህ ይሄን አሟልቷል። ካላሟላ አላሟላ። ልክ እንደዚሁ ሪስክ ማኔጅመንትም ትሬድ ማኔጅመንቱም ላይ ሳይኮሎጂውም ላይ መኒ ማኔጅመንታችንም ላይ እንደዚህ ማሰብ መቻል አለብን። እንደሱ ሁሉንም የምናደርግ ከሆነ ኦልሬዲ እንደ ኢንስቲቱሽኖቹ ትሬድ እያደረግን ነው ማለት ነው። የመጨረሻው ሴክሬት $100 ከ$100,000 ምንም የተለየ ነገር የለውም። ብዙዎቻችን የምናስበው ይሄን ነው። መጀመሪያ ላይ ስፔሻሊ እኔ እኮ ብዙ ካፒታል ቢኖረኝ እኮ እንዲያደርግ ነበር ምንም የተለየ ነገር አናደርግም ባይዘው። ስለዚህ ዘ ካፒታል ኢሉዥን ይባላል። ይሄ ኦልሬዲ ይታወቃል። ፋይናንሻል ወርልድ ላይ ፋይናንሻል ማርኬት ላይ የሚታወቅ ነገር $100 ከ$100,000 ወይም $1,000 ከ$100,000 ምንም ልዩነት የለውም። አፍተር ኦል በፐርሰንት ካያቸዋቸው አካውንታችሁ ውስጥ ያለው ብር 100% አይደል? በፐርሰንት ነው የምናየው። 100 ብር ካለ በቃ 100 ብሩ 100% ነው። ስለዚህ ዛሬ ለምሳሌ 10 ብር ሰራ ማለት 10% ሰራ ማለት ነው እንጂ ዶላሩን ማሰብ የለብንም። ሶ ፎልስ ቢሊፋችን ምን መሰላችሁ? ብዙዎቻችን የምንጠመድበት ስህተት ማለት ነው። ትልቅ ብር ቢኖረኝ ኖሮ እኮ በነፃነት ትሬድ የማደርግበት እድል ይኖረኝ ነበረ። ስለዚህ የበለጠ ዶላር ለመስራት የግድ ትልቅ ብር ያስፈልገኛል ብለን እናስባለን። ወይም ትክክለኛ ፕሮፊት ለመጨመር ያስፈልገኛል ብለን እናስባለን። እውነታው ግን ምንድነው? $100 በስነስርዓት ማኔጅ ማድረግ ካልቻላችሁ $100,000 የባሰ ስህተት ነው የሚያመጣው። $100 ሉዝ ያደረገ ሰው $100,000 ሉዝ አለማድረግ አይችልም። ተመሳሳይ ኦኬ፣ ምንም ልዩነት የለም። ፐርሰንት ነው ሪስክ የምናደርገው፣ ፐርሰንት ነው ዊን የምናደርገው። ስለዚህ ሉዝ የምናደርገውን ያክል ፐርሰንት $100 ሆነ $1,000 ሆነ 10,000 ሆነ 100,000 ሆነ ለውጥ የለውም። አፍተሮል በፕሮቶኮል የምንመራ ከሆነ ማለት ነው። አሁንም በስሜትና በገስ ወርክ የምንመራ ከሆነ ያ እሱ ሊያስኬድ ይችላል። በትክክል ግን ትክክለኛ ሪስክ ማኔጅመንትን ግን እከተላለሁ ለሚል ሰው ግን ይሄ ሚኒንግ የሚሰጥ ነገር አይደለም ማለት ነው። ብዙ ሰዎች እኔ ጋ ይመጡና ማይክ አንድ ትልቅ አካውንት ባገኝ ወይም ቢግ አካውንት ባገኝ እኮ ከዚህ በኋላ ዲሲፕሊን ይሆናሉ ይላሉ። ወይም ሩሎችን እከተላለሁ። ብዙ ጊዜ እኔ ሩል ተከተሉ፣ ትሬድ ፕላን አውጡ ምናምን ስለምን ለምሳሌ ብዙ ሰው ሳይኮሎጂ ከባድ ነው ምናምን ሲል አይ ከሳይኮሎጂ በላይ ብዙ ነገሮችን ቀድመ ብታስተካከል፣ ፕላን ብታደረግ፣ ሲስተም ቢውልድ ብታደረግለት ይቃለላል። አብዛኛው ነገር ኢሞሽንለስ እንሆናለን የሚባል ነገር የለም ማለት ግን ኢሞሽናችን ጋር እንዳይደርስ ማድረግ ግን ይቻላል። እሱን ለማድረግ ደግሞ ከፈለግን ፕላን ቀድመን ብናዘጋጅ፣ ሲስተም ቢውልድ ብናደረግለት የተሻለ ነው ብዬ ብዙ ጊዜ ሰጀስት አድርግ። አይ የተሻለ ብር ባገኝ ከዛ በኋላ ዲሲፕሊን ይሆናል፣ ወይም የሆነ ያክል ብር ካገኘው በኋላ ከዛ በኋላ አስተካክላለሁ ብዙ ሰዎች ይሉኛል። እውነታው ግን እሷ እንደዛ አይደለም። ለምሳሌ አንድ የሆነ አይነት ጂምናስቲክስ ሊሆን ይችላል ወይም የትኛውም አይነት አትሌቲክስ ነገር እየሞከረ ያለ ሰው
አሁን በደንብ ለምንድን ነው ማትሰራው? ለምሳሌ ጂምናስቲክስ ከሆነ ለምን ነው አሁን ጂምናስቲክሱን በደንብ ማትሰራው ብለህ ብንጠይቀው አይ ኦሎምፒክ ላይ ስሳተፍ በደንብ እሰራለሁ ይባላል አይባል። አሁን ካልሰራው በኋላ የምትሰራው ነገር የለም መጣም አልመጣም። ስለዚህ ሃይ ሌቭል በሆነ ቁጥር ከፍ ባለ ቁጥር እና ከፍ ያለ ደረጃ ላይ በወጣ ቁጥር እንደውም እየከበደ ነው እንጂ ሄደው እየቀለለ ሄድ። ይህን ማስተዋል መቻል አለብን። ታች ፕራክቲስ ያደረግነው ነገር ነው ሲበዛም ቀለል እያለ ነው የሚሄደው ኢቭን የምንለምደውም ማለት ነው። አዘርዋይስ በጣም ከባድ ነው የሚሆነው። እንኳን ይሄ ይቅርና ሎተሪ እንኳን ሰዎች ሲደርሳቸው በጣም ብዙ ሂውጅ ብር ከሆነ እንዴት አድርገው ማኔጅ ማድረግ እንዳለባቸው ግራ ነው የሚገባቸው። ላይክ ከ10 ሺህ ብር ከ20 ሺህ ብር በላይ እጁ ላይ ገብቶ የማያውቅ ሰው 5 ሚሊዮን ብር 6 ሚሊዮን ብር ሎተሪ ድንገት ዛሬ ሊገባበት ምን እንደሚያደርገው ግራ ይገባዋል። ይሄ ምንም ሳይንቲፊክም ሎጂካል የሚሆነው ነገር ስለሆነ ማለት ነው። 10 ኪሎ እያነሳ ያልሆነ ሰው አይ ዓለም ላይ ውድድር ላይ ስገባ ወይም የክብደት ውድድር ላይ ስገባ 200 አነሳለሁ አይባልም። ስለዚህ ስቴፕ ባይ ስቴፕ ቢልድ መደረግ ያለበት ነገር ነው ማለት ነው። ስኬል ማድረግ ለምትፈልጉ በደንብ እሰራበታለሁ ብላችሁ ለምታስቡ ሰዎች 3 ስቴፕ ፕላን አለ። የመጀመሪያው ፎርማችሁን ማስተር ማድረግ ነው። ይህንን ማስተር ለማድረግ እንግዲህ $100 አካውንት መክፈት ትችላላችሁ፣ ላይቭ አካውንት። ከዛ በኋላ ሪል መኒ ስለሆነ ሉዝ የምታደርጉትን ነገር ሲሪየስሊ ነው የምታዩት። ያም ብቻም ሳይሆን ደግሞ አትሊስት ለሆነ ያክል ቀናት 15 ቀን 20 ቀን 1 ወር ፕሮቶኮል እየተከተልኩ መሄድ እችላለሁኝ ወይ የሚለውን ነገር ራሳችሁን በደንብ ትፈትኑበታላችሁ። ሁሉም ሲስተም አዘጋጅታችሁ ትሄዱበታላችሁ ማለት ነው። ከዛ በኋላ ያ ቀን ሲያልቅ ኦልሬዲ ምን ያላችሁ የዳታ ሰርተፍኬት አላችሁ ማለት ነው። ጆርናል ያደረጋችሁት ነገር በሙሉ አላችሁ። ምን ሳረግ ምን ይፈጠራል፣ ፕሮቶኮል ማልከተልበት ምክንያት የቱ ጋር ነው፣ ሪስክ ማኔጅመንት ላይ ነው ልክ ያልሆንኩት፣ ስትራቴጂ ላይ ነው፣ ትሬድ ማኔጅመንት ላይ ነው ወይስ የቱ ጋር ነው የሚለውን ነገር በደንብ ታውቁታላችሁ ማለት ነው። እሱን ፓስ ካደረጋችሁ በኋላ ሶስተኛው ስቴፕ ላይ እንግዲህ ወደ ግሎባል ሺፍት ማድረግ ያ ማለት ነው ከፍ ወዳሉ ፈንድድ አካውንቶች ወይም ደግሞ የላይቭ አካውንትም ቢሆን ከፍ አድርጌ እገባለሁ ብላችሁ የምታስቡበት ከሆነ ያን ያህል የሪስክ ፕሬሸር ሳይሰማችሁ መሄድ ትችላላችሁ ማለት ነው። ይህን ስቴፕ የምትከተሉ ከሆነ ውጤቱ ምንድን ነው የሚሆነው? በጣም ብዙ መታገስ ሳይጠበቅባችሁ ሌስ በሆነ ሪስክ ቀለል አድርጋችሁ ስኬል ማድረግን ትማሩበታላችሁ ማለት ነው። ስለዚህ አንድ ጊዜ ዘልዬ $10,000 አካውንት ገባለሁ ከሚል አንድ ሰው $100 አካውንት ትሬድ ቢያደርግ መጀመሪያ ላይ የተሻለ ነው። ያማል፣ ምክንያቱም የራሱ ዶላር ነው። ግን ምንም ሉዝ የምታደርጉት ያን ያህል የተለየ ላይፋችሁ ላይ የሚመጣ ለውጥ አይኖርም ያን ያህል አይደለ። ያ ሶስቱ ሴክሬቶች ተመለከትን። ፕሮቶኮል ከስትራቴጂ በላይ ወሳኝነት አለው። ሲስተም ከዲሲፕሊን ልሁን ከሚል ሰው ይልቅ ሲስተም የዘረጋ ሰው የበለጠ ዲሲፕሊን ይሆናል። $100 ከ100,000 ይልቅ መጀመሪያ ላይ እንድታድጉበት የሚረዳችሁ አካሄድ ነው። ይሄን ሶስቱን እንግዲህ ስንሰበስበው አንድ ነገር ላይ እናተኩር ብያችሁ ነበር ቅድም፣ ፕሮቶኮል ላይ እንድናተኩር ያደርገናል። ማስታወስ ያለባችሁ ነገር ምንድን ነው? በጣም ቀላል ልትከተሉት የምትችሉት ሲምፕል የሆነ ቀላል ሲባል ኢዚ ማለት ሳይሆን ሲምፕል የሆነ ግን ደግሞ ፈጣን ውጤት የሚያመጣላችሁ ነገር መሆን አለበት። 3 ነገሮች ብቻ ነው የሚያስፈልጋችሁ። የመጀመሪያው ሪፋይን የሚያደርግላችሁ ስትራቴጂያችሁን የበለጠ ጥሩ የሚያደርግላችሁ ፕሮቶኮል አንድ። ሁለተኛው ዲሲፕሊናችሁን ቢውልድ ሊያደርግላችሁ የሚችል ወይም የሚመራችሁ ጋይድ የሚያደርግላችሁ ሲስተም። ሶስተኛው ደግሞ $100ን ግሮ የምታደርጉበት የፕሮቶኮል ኮሚትመንት ያስፈልጋቸው። 3 ነገሮች ያስፈልጓቸዋል ማለት ነው። ስለዚህ ፕሮቶኮሉን ኮሚትድ ሆኜ እቀጥልበታለሁ ወይ የሚለውን ቼክ የምታደርጉበት አትሊስት $100 ላይቭ አካውንት ያስፈልጋቸዋል። ሪሜምበር እነዚህ 3ቱ ነገሮች ግዴታ አይደሉም፣ ግን የተሻለ ፍጥነትና የተሻለ መንገድ ግን ያሳያቸዋል። በተሻለ ፍጥነት ውጤት ልታዩበት ትችላላችሁ ማለት ነው። ብዙ ነገሮችን ከቨር አድርገናል። ስትራቴጂያችሁን መቀየር ላይጠበቅባችሁ ይችላል። ስትራቴጂያችሁን ማተር ላይ ያደርግ ይችላል። አፍተሩ የተለያየ አይነት ስትራቴጂ ስላለ ማለት ነው። ከሱ ይልቅ ኮንትሮል ማድረግ የምትችሉት ሪስክ ማኔጅመንታችሁና ፕሮቶኮላችሁን። ብሌም ማድረግ የለባችሁ ራሳችሁን። ካፒታል የለኝም ብዙ ብር እንትን አላልኩም ምናምን ብላችሁ ራሳችሁን ብሌም ማድረግ አይጠበቅባችሁ። $100 ኢዝ ኢነፍ። ያም ብቻም ሳይሆን ደግሞ ነገሮችን አሳልፋችሁ ራሳችሁን በደንብ ወደፊት ፑሽ የምታደርጉበት መንገድ አሁን ያወራናቸውን ሲስተሞች ቢውልድ ማድረግ ነው። ስለዚህ አንድ ጥያቄ ልጠይቃችሁ። ይሄንን ሁሉ ነገር ከቨር ካደረግን በኋላ አሁን አንድ ጥያቄ አለ ለእናንተ። ሴክሬቷን ተመልክተናል። የፕሮፊት ፕሮቶኮል ከስትራቴጂ በላይ ገስን እንደሚቀንስላችሁ፣ በገስ ወርክ የሚመጣ ችግሮችን እንደሚቀንሱላችሁ አይተናል። ሱፐር ሂውማን የሆነ ዲሲፕሊን ማንም ሰው የለውም፣ ብዙዎቻችን የለንም።
ስለዚህ ግን ዲሲፕሊን እንድንሆን የሚያደርገን ስትራቴጂ ሲስተም እንደሆነ አይተናል። አንድ $100 አካውንት ደግሞ በትልቁ ሺፍት እንድናደርግ ፕሮቶኮሉን ኮሚትድ ሆነ እንደምናየው ቼክ ልናደርግበት እንደምንችል አሳይቶናል። አንድ ጥያቄ የምጠይቃቸው ሁላችሁም እንድትመልሱልኝ ይፈልጋል። ይህንን ፕሮቶኮል ስቴፕ ባይ ስቴፕ ብትከተሉት የሪስክ ማኔጅመንት ፕሮቶኮል፣ የስትራቴጂ ፕሮቶኮል፣ የትሬድ ማኔጅመንት ፕሮቶኮል ቴክ የምታደርጉበት ከዛ በኋላ ደግሞ ኤግዚት የምታደርጉበት ፕሮቶኮል ቢኖራችሁ ያም ብቻም ደግሞ ሳይሆን ከእናንተ ጋር ትሬድ የሚያደርጉ ሌሎች ትሬደሮች አብሯችሁ ቢኖሩና ሪስፖንስብል ብትሆኑ አካውንተብል ብትሆኑ አትሊስት ለ2 ሳምንት ለ3 ሳምንት ለ1 ወር እንደዚህ አይነት ኮሚትመንት ውስጥ ብትሆኑ ፕሮፊታብል የመሆን እድላችሁ ሰፊ የሚሆን ይመስላችኋል ወይ? ይሄንን ሁላችሁም ትመልሱ ይፈልጋል። አዎ በትክክል እኔ ኮንትሮል ማድረግ የምችለውን ነገር ወይም እኔ መቆጣጠር የምችለውን ነገር መቆጣጠር ብችል በስነ ስርዓት ስትራቴጂ፣ ሪስክ ማኔጅመንት፣ ሁሉ ነገሬ በደንብ ሎኪን ባደርግ ከዛ ደግሞ አካውንተብል መሆንላቸው ሰዎች ዙሪያ ላይ ቢኖሩ አዎ የተሻለ ፕሮፊታብል እሆናለሁ ብላችሁ የምታስቡ ከሆነ አሁኑኑ የስ የስ እያላችሁ እንድትጽፉ ይፈልጋሉ። ቻት እውነቱን ለመናገር የሚቀራችሁ ስትራቴጂ አይደለም። ባይዘው ስትራቴጂ በአንድ ሳምንት በሁለት ሳምንት የምታውቁት ነገር ሊሆን ይችላል። ከሱ ያለፈ ግን ራሳቸውን ኮንትሮል የምታደርጓቸው ነገሮች ግን የበለጠ ጊዜ ይፈጅባቸዋል። አይቻሉ የስ በጣም ጥሩ። አሁን የስ ስላላችሁ ሰዎች ብቻ አብረን ማድረግ የምንችለውን ነገር አሳያችኋለሁ። አሁን የስ ስላላችሁ ሰዎች ብቻ ማለት ምክንያቱም መለወጥ ከሚፈልጉ ሰዎች ጋር ነው ማውራት የምንፈልገው። ምንድን ነው ማድረግ የምንችለው የሚለውን ከማሳየቴ በፊት በጣም ብዙ ሰዎች እንደዚህ አይነት ነገሮችን ሲያወሩ ሰምታችሁ ላታውቁ ትችላላችሁ። ስፔሻሊ ፕሮፊታብል ትሬደሮች እንደዚህ አይነት ነገሮችን ብዙ ጊዜ ላያወሩ ይችላሉ። ምክንያቱም ስትራቴጂ የትም ታገኙታላችሁ ብለው ያስባሉ። ምክንያቱም በየቦታው ሊሰራ ይችላል፣ ብዙ ሰው ቪዲዮ ይለቃል ምናምን አይደለ። ሪስክ ማኔጅመንት ላይ የሆነ ያክል ሰው ሊያወራ ይችላል። ሳይኮሎጂ ላይ በጣም ይወራል። ከባዱ ነገር ሳይኮሎጂ ነው። አንዳንዴ በደንብ ስትራቴጂውን ማስተር አድርጋችሁት እንኳን ውጤት አልመጣም ስትሏቸው ብዙ ጊዜ የሚሏችሁ ነገር ምንድነው? ኢሞሽንን ኮንትሮል ስለማታደርግ ነው ሊሆን ይችላል። ግን ይሄኛውን ነገር ግን ብዙ ሰዎች ሲያወሩት አንሰማም። ትላልቅ ሄጅ ፈንዶች፣ ትላልቅ ኢንስቲቱሽኖች ግን ይሄን ነገር ሲከተሉት እናያለን። ብዙ ሰዎች ሼር የማያደርጉት አይነት ነገር ነው ይሄ ሲስተም ማለት ነው። ሲግኒፊካንትሊ የእነሱ ቁልፍ ነገር ስለሆነች ይሄንን በጣም በተናገሩት ቁጥር ብዙ ሰዎች ያው ኪ ነገራቸውን እያዩባቸው ይመጣሉ። ስለዚህ ኢንተረስትድ ላይሆኑ ይችላሉ እንደዚህ አይነት ነገሮችን ሼር ማድረግ ማለት ነው። እኔ ግን በጣም ብዙ ሰዎች በዚህ ነገር ሰፈር ሲያደርጉ ስለምመለከት ብዙ ደስተኛ አልሆንም። ከዚህ በፊትም ኦልሬዲ እንደዚህ አይነት ኮንቴንቶችን እየሰራሁ ናቸው ስለሆነ ያለው ትሬዲንግ ላይ በጣም ብዙ ኮንቴንቶችን ኢትዮጵያ ውስጥ እየለቀቅኩ ያለሁት እኔ ስለሆንኩኝ አሁንም እዚህ ነገር ላይ በጣም ስትረግል እያደረጉ ያሉ ሰዎች ስላሉ ሼር ማድረግ ስለፈለግኩኝ ትልቁ ነገር ምንድን ነው? ምን ልናደርግ እንችላለን ወይም ምን አብረን ልናደርግ እንችላለን የሚለውን ነገር ላሳያችሁ። የመጀመሪያው ፕሪሚየም የሆኑ ቪዲዮ ሌሰኖችን፣ ኤክስክሉሲቭ የሆኑ ላይቭ ሴሽኖች፣ ያም ብቻም ሳይሆን ደግሞ ላይቭ ትሬድ ማክሰኞና ሐሙስ ዕለት ላይቭ ትሬድ እናደርጋለን። ከዛ በየቀኑና በየሳምንቱ ዊክሊ አናሊሲስ እና ዴይሊ አናሊሲስ ይኖረናል። የማርኬቱን ብሬክዳውን የምናደርግበትና አናላይዝ የምናደርግበት ማለት ነው። ከ7 በላይ ዲፕ የሆኑ ሌሰኖች፣ የአይሲቲ ሲግኒቸር የሆኑ ነገሮችንም እዛ ውስጥ የምናይ ይሆናል። ከዛ ባለፈ ደግሞ $100 ላይቭ ቻሌንጅ ፍሬምወርክ ይኖረዋል። ከዛ የፕሮፊት ፕሮቶኮል ፕራይቬት ኮሚኒቲ ደግሞ ይኖረዋል ማለት ነው። ይሄንን ነገር እኛ ልናዘጋጅላችሁ እንችላለን። ኦልሬዲ የስ ስላላችሁ ሰዎች ማለት ነው። ይሄን ፕሮቶኮል ብከተል እና ደግሞ ከኔ ጋር አብረው የሆነ ያክል ሰዎች ትሬድ ቢያደርጉ አካውንተብል መሆንላችሁ ሰዎች ለውጥ ሊኖር ይችላል ብላችሁ የምታስቡ ሰዎች እኛ ያዘጋጀንላችሁ ነገር ይሄ ነው። አክሽን ቴከሮች ሞር ቦነስ ይኖራቸዋል፣ ቶሎ ለሚወስኑ ሰዎች ማለት ነው። በፍጥነት ለሚወስኑ ሰዎች በተቻለ መጠን ቶሎ ውጤታማ እንድትሆኑ ነው የምንፈልገው። ስለዚህ ውስጡ በጣም ብዙ ቦነሶችን አዘጋጅተናል። የመጀመሪያው ቻሌንጅ እና ጊቫዌ ይኖራል። እስከ 25,000 ብር ቫሊዩ ያለው ማለት ነው በኢትዮጵያ ብር። ፕራክቲካል የሆኑ አሳይመንቶች ይኖራሉ። ከዛ ባለፈ አዲሽናል ቦነስ ፕሮግራሞች ይኖሩናል፣ ሚኒ ኮርሶች ማለት ነው። እዚህ ላይ ይሄ እንግዲህ ትሬዲንግ ማይንድሴት ላይ፣ ትሬድ ፕላኒንግ ላይ፣ ትሬድ ማኔጅመንት ላይ
3 ፓርት በጣም ዲፕ የሆነ ሳይኮሎጂ ክላስ ይኖረናል። ከዛ ደግሞ ትሬድ ፕሮቶኮል ይኖራል ማለት ነው፣ እስካሁን ያወራነው ነገር የሚይዝ። ከዛ ባለፈ በጣም ኤክሳይትድ መሆንበት ኢንቫይትድ ገስቶች ይኖሩናል ማለት ነው። ከዛ ባለፈ ደግሞ ፕሪሚየም የሆነ ላይቭ ሴሽን ከኔ ጋር የሚኖር ይሆናል። ይህን ሁሉ ብንመለከት እስካሁን ያወራነው የ3 ሳምንት ኢንቴንሲቭ ካሪኩለም ቢኖረው ላይቭ ትሬዱን ጨምሮ ዴይሊ ማርኬት አናሊሲሱን እንደገና የ$100 ላይቭ ቻሌንጅ አካውንቱን የፕሮፊት ፕሮቶኮል ፕራይቬት ኮሚኒቲውን ቦነስ ደግሞ የሲአርቲ እና ኤምኤስኤንአርን የሚይዝ ኢንትሪ ሞዴሎችን የሚያሳይ ሌላ ከኔ ጋር ሳይሆን ከሌላ ፕሮፊታብል ትሬደር ጋር እንደሱ አይነት ፕሮግራም ቦነስ አለ። ይህንን ብትመለከቱት ኦልሬዲ ለየብቻ ፔይድ የሚደረግባቸው ፕራይስ ይህንን ይመስላል። ሙሉን ስንደምረው ወደ $1292 አካባቢ ይመጣ ማለት ነው። በኢትዮጵያ ብር ብትመቱት ኦልሞስት ወደ 200 ሺህ ብር አካባቢ ነው ለየብቻ ሲሰሩ ማለት ነው። ይሄ እንግዲህ ፕራይሳችን ነው። ኦልሬዲ ለየብቻ በእንግሊዝኛ ቻናሎች ላይ እንዲሁም ደግሞ ሌሎች ቦታዎች ላይ የሚሸጥበት ፕራይስ ነው። አቨሬጅ ፕሮፊታብል ትሬደር ነው። ከብሬክ ኢቭን ወጣ የተባለ አቨሬጅ ትሬደር በወር እስከ $3100 ድረስ ይሰራል። ስለዚህ ያ ማለት ሀፉን እንኳን አይሞላም የኛ ፕራይስ ማለት ነው። ከዚህ በፊት የነበሩ የኛ ፕሪቪየስ ተማሪዎች ደግሞ ምን ያህል ኢምፓክትፉል እንደነበር ኦልሬዲ ያውቁታል። ለሙሉ ፕሮግራም እና ለቦነሶቹ አሁን የነገርኳችሁ ዋጋ አለ። ግን ይህን ዋጋ እኛ አንጠይቃችሁም። $1200 በጭራሽ አንጠይቃችሁ። እኛ የምንጠይቃችሁ 10 ሺህ ብር፣ እሱንም አይደለም 10 ሺህ ብር አከፍሉም። ታውቃላችሁ 10 ሺህ ብር እኛ ሀገር ምንም ይሄን ያህል እዚህ ግባ ማይባል ኮርሶች የሚሸጡበት ነው አሁን ላይ ያለው ዋጋ። እኛ ግን ያው እንደዚህ አይነት ኮርሶችን ሴል አናደርግም። ኮርስ ሳይሆን በተቻለ መጠን ወይ ቡት ካምፕ ወይ ሜንቶርሺፕ ያለው ወይ ደግሞ ፕሮግራም ለማድረግ ነው በተቻለ መጠን የምንሞክረው። ግን ስቲል አሁንም በ10 ሺህ ብር አይደለም ጆይን የምታደርጉት ማለት ነው። ይሄ ፕራይስ ምናልባት ቦነሶቹን እንኳን ብቻ እናድርገው ቢል አያዋጣም። ባይዘው ለቦነሶቹ ብቻ እንኳን ብንል 10 ሺህ ብር አያዋጣም። 5 ሺህ ብርም አከፍሉ ኢቭን 5 ሺህ ብርም ጋር አይደርስም። ሙሉ በሙሉ እስካሁን ያወራሁትን ነገር 100% ፎር ፍሪ ነው ዋጋ ያወጣንለት ማለት ነው። ሙሉ በሙሉ 100% በነፃ ላታምኑ ትችላላችሁ። ይሄንን በሮች እንግዲህ እየከፈትኩ ያለሁት አሁን ነው። ኤግዛክትሊ አት ዚስ ታይም ምዝገባዎች ይጀምራሉ። ግን በደንብ እንድታስተውሉ የምፈልገው ነገር አዎ ሙሉ በሙሉ በነፃ ነው። ግን ይሄ ሲባል ግን ርካሽ ነው ማለት ግን አይደለም። ምክንያቱም እኔ ከዚህ በፊት ብዙ ነገሮችን አይቻለሁ። ፉል ኮርሶችን በመለቅበት ሰዓት አይ ነው በደንብ ሪስፔክት አድርገው የሚማሩ ሰዎች እንዳሉ ሁሉ በነፃ ስላገኙ ደግሞ ርካሽ መስላቸውም ብዙ ሰዎች አሉ። ስለዚህ ይሄ ፍሪ አድርገን ሰጠናችሁ ማለት ግን ቺፕ ነው ማለት ግን አይደለም። ስለዚህ ኮሚትመንት እንፈልጋለን። ለእኛ ምንም የምትከፍሉን ነገር አይኖርም፣ ግን እናንተ ኮሚትመንት ያስፈልጋቸው። ለመጀመሪያ ቢያንስ ቤዚክ የሆነውን የማርኬት አንደርስታንዲንግ ያስፈልጋቸዋል። ፎሬክስ ጋር ስትመጡ ወይም ትሬዲንግን ኢንጀነራል ስታዩ ቤዚክ የሆነውን ነገር ማወቅ አለባችሁ። እንዴት ነው ቴክ ፕሮፊት የሚወሰደው፣ ስቶፕ ሎስ እንዴት ነው፣ ፒፕ ምንድን ነው ምናምን ቤዚክ የሆኑ ስለ አሴቶች ምናምን ነገር ማወቅ አለባችሁ። ሁለተኛው ደግሞ ኮሚትድ እንድትሆኑ $100 ላይቭ አካውንት ቻሌንጅ አዘጋጅተናል። ያም ብቻም ሳይሆን ቅድም እንደተነጋገርነው ፕሮቶኮሉን ቼክ የምታደርጉበት $100 ኮሚትመንት ያስፈልጋል። ስለዚህ ጆይን ስታደርጉ እንግዲህ አብራችሁ ትሬድ ከምታደርጓቸው ልጆች ጋር ቻሌንጅ ይኖራል ማለት ነው። ከዛ በኋላ ከ1 እስከ 3 ከ1 እስከ 5 እስከ 7 ወይ እስከ 10 የሚወጡትን ሰዎች ጊቫዌይ እንሰጣለን ማለት ነው። ሶስተኛው ደግሞ ያለን ቦታ በጣም ውስን ነው። 80 ሰዎችን ብቻ ነው መቀበል የምንችለው። ላስት መንዝ ላይ እንግዲህ ጃንዋሪ ላይ ተናግረን ነበር። በጣም ብዙ ሰዎች አናግራችሁናል፣ ግን ለሁላችሁም መድረስ አንችልም። መድረስ የምንችለው ለ80 ሰዎች ብቻ ነው ያለን ሲት ማለት ነው። እስኪ እንደ ሁኔታ አይተን የምናስተካክላቸው ነገሮች ሊኖሩ ይችላሉ፣ ግን አሁን ላይ ያለን ያ ነው። ሬጂስተር ለማድረግ learn.youtubers.org ላይ ብትገቡ ወይም ደግሞ ከዚህ ላይቭ ጋር ታች ላይ የምታገኙት ሊንክ አለ። እሱን ነክታችሁ ጆይን ማድረግ ትችላላችሁ ማለት ነው። አሁንም እንግዲህ ለአክሽን ቴከሮች ደግሞ ተጨማሪ ጊቫዌይ ያለን ቅድም እንደነገርኳችሁ ማለት ነው። አንድ ጊዜ ነው ጆይን የምታደርጉት። አንድ ጊዜ ጆይን ስታደርጉ እንግዲህ 100% ፎር ፍሪ ነው ጆይን የምታደርጉት ማለት ነው። ከዛ በኋላ ኮሚትድ የሆኑ አክሽኖች ትወስዳላችሁ። አሁን ግን በፍጥነት አክሽን ቴክ ለምታደርጉ ሰዎች በ48 ሰዓት ውስጥ ጆይን ለምታደርጉ ሰዎች ከዚህ በፊት እኔ ብዙ ጊዜ አሳይቻለሁ። ብዙ ጊዜ የምጠቀመውን ስትራቴጂ ተናግሬያለሁ። የሲልቨር ቡሌት ስትራቴጂ ነው። ብዙ ቦታዎች ላይ ሰርች ማድረግ ትችላላችሁ። ነገር ግን እኔ የምጠቀምበትን አይነት
ቼክሊስት የያዘ ራሱን የቻለ ተጨማሪ ፕሮግራም ወይም ኮርስ እንደ ቦነስ የምሰጣችሁ ይሆናል ማለት ነው። ስለዚህ የኔን ኮምፕሊት የሆነ የሲልቨር ቡሌት ሞዴል ፉል ኮርስ ፎር ፍሪ እሰጣችኋለሁ ማለት ነው። እንግዲህ ይሄ ራሱን የቻለ በቃ ተጨማሪ ክፍያ በሉት ካሽ እንደተሰጣችሁ ቁጥር። ምክንያቱም ሌሎች ሰዎች በክፍያ የሚያገኙት ነገር ስለነበረ፣ ግን በዚህ ሰዓት በዚህ 48 ሰዓት ውስጥ አክሽን ለምትወስዱ ሰዎች ይሄንን ጊቫዌይ አዘጋጅተናል ማለት ነው። እንግዲህ ምናልባት ብዙዎቻችሁ ልትሏቸው የምትችሏቸው ነገሮች እንግዲህ ጆይን ለማድረግ $100 አፎርድ ማድረግ አልችልም ምናምን የምትሉ ሰዎች ትኖራችሁ። እውነቱን ለመነጋገር ገንዘብ ፍሪደምን የምናገኝበት መንገድ እንጂ በራሱ ዝም ብሎ መቀመጡ ጥቅም ያለው ነገር አይደለም። ብዙዎቻችሁ ደግሞ ይሄን ያክል ብር በሳምንት ውስጥ በምናምን በምግብ በመጠጥ ወይ የሆነ ቦታ ስትሄዱ በራይድን በታክሲ ምናምን የምታጠፉት ነገር። ስለዚህ በተቻላችሁ መጠን ትንሽ ነገር ያዛርጋችሁ ይህንን ጆይን ብታደርጉ ይጠቅማችኋል ብዬ አስባለሁ። በኋላ አስብበታለሁ የምትሉ ሰዎች ደግሞ ከገንዘብ በላይ ታይማችሁ ዌስት እያደረጋችሁ ትሄዱት። ኦልሞስት በነፃ ነው እኛ እያስገባናቸው ያለ ነው። ኦልሞስት ሳይሆን 100% በነፃ ነው እያስገባናቸው ያለ ነው። $100 አካውንቱ የራሳችሁ እንጂ የኛ አይደለም፣ ለእኛ መከፍሉን አይደለም። ስለዚህ ታይም ዌስት ከምታደረጉ አንድ ነገር ማድረግ ፈልጋለሁ የምትሉ ሰዎች ታይም ዌስት ከምታደረጉ 2026 ላይ በጣም ትልቅ ኢምፓክት የሚፈጠር ነገር ላይፋችሁ ላይ ማድረግ ትችላላችሁ ማለት ነው። እንደነገርኳችሁ እንግዲህ በጣም ሊሚትድ የሆነ ስፓት ነው ያለን። አንድ ጊዜ ከሞላ በኋላ ግሩፑን የምንዘጋው ነው የሚሆነው። ምክንያቱም አብረን መስራት የምንፈልጋቸው በቃ ቀድመው አክሽን የሚወስዱ አክሽን ቴከር የሆኑ ኤክስኪውዝ ውስጥ የማይገቡ ሰዎችን ስለሆነ ያንን ማድረግ ግዴታ ይኖርብናል። ሬጅስተር ለማድረግ አሁንም ሊንኩን ላስታውሳችሁ learn.ethverse.org ላይ መግባት ነው። ወይም ኮሜንት ሴክሽን ላይ መጀመሪያው ሴክሽን ወይም ዲስክሪፕሽን ላይ መጀመሪያው ኮሜንት አለላችሁ ማለት ነው። ሌላው እስካሁን ድረስ ደግሞ ለተመለከታችሁ ሰዎች መጀመሪያ ላይ እዚህ ቪዲዮ ላይ ብቻ ላላችሁ ሰዎች የምንሰጠው ጊቫዌይ አለ ብያችኋለሁ። እስካሁን ድረስ ለተከታተላችሁበት ተጨማሪ ፍሪ ጊቫዌይ አዘጋጅቼላችኋለሁ ማለት ነው። ይሄ ምንድነው እንግዲህ የሪስክ ማኔጅመንት ፕላን የምታደርጉበት ነፃ የሆነ ሪስክ ማኔጅመንት ፕላን የምታደርጉበት ዶኪመንት የእኛ ቴሌግራም ግሩፕ ላይ ቻናላችን ላይ ፖስት ተደርጓል። አሁን ገብታችሁ ማግኘት ትችላላችሁ ማለት ነው። ኢትዮቨርስ መኒ ነው የቴሌግራም ቻናላችን። ኢትዮቨርስ መኒ ገብታችሁ ቼክ ማድረግ ትችላላችሁ። ኦልሞስት ከ30 ሺህ በላይ ፎሎወር ያለው ማለት ነው። እስካሁን የነገርኳችሁን ነገሮች እንግዲህ በሙሉ በነፃ ጆይን ማድረግ ትችላላችሁ። ከዛ በኋላ ጊዜው ከደረሰ በኋላ እንግዲህ ምንም አይነት ምዝገባ አንቀበልም። በዚህ 48 ሰዓት ውስጥ ደግሞ ቀድማችሁ ለምትመዘገቡ ሰዎች ተጨማሪ የራሴን የሲልቨር ቡሌት ስትራቴጂ በነፃ ኮርስ የምሰጣችሁ ይሆናል ማለት ነው። ይሄ ስትራቴጂ እንግዲህ ከዚህ በፊት ኦልሞስት ከ2 ዓመት ከምናምን በፊት $500 ወደ $69,000 ፍሊፕ ያደረግንበት ስትራቴጂ ነው። ስለዚህ እኔ የምጠቀምበትን መንገድና እንዴት አድርጌ ነው ኤክስኪዩት ማድረገው የሚለውን እዛ ላይ የማሳይበት አጠር ያለች ቆንጆ ቦነስ ኮርስ ማግኘት ትችላላችሁ። እንግዲህ በ48 ሰዓት የምትመዘገቡ ሰዎች ማለት ነው። በጣም ብዙ ነገሮችን እንዳየን ተስፋ አደርጋለሁ። የበለጠ ዲቴል የምትፈልጉ ከሆነ learn.ethverse.org ላይ የመመዝገቢያው ሊንክ፣ ኢንስትራክሽኖቹ ምንድነው ማድረግ ያለባችሁ የሚለው ነገር በሙሉ እዛ ላይ አለ። እሱን ከተከታተላችሁ በኋላ በኢንስትራክሽኑ መሰረት የሚላችሁን ነገር ተከትላችሁ ብቻ ማድረግ ነው ማለት ነው። see you inside